ጥሩ አትምጣ። ከመጣች አስገቡት። ማዝዬ የኔ እናት እንዴት ነሽ? መጣለች አቡዬ። እሺ ሞዴሬተር አለክ እኮ ሰባት ረዋን ቪዲዮ አብሪ። ምንድን ነው የሚያስለቅስሽ? ለምን ነው የምታለቅሽው? እኔ ምን ብዬሻለሁኝ? ቮይስ በቮይስ እኔ በአንድ ባለጌ ሰካራም አንቺ ሌላ አታጭኝም ብዬሻለሁ አላልኩሽም? አላልኩሽም? ረዋን ቮይሱ አለሽ አይደል? አላልኩሽም? በአንድ ባለጌ ሰካራም አንቺ እኔን አታጭኝም። አንድ ባለጌ ሰካራም ሰክሮ ላይቭ ወጥቶ አቀርሸ ብዬ አንቺን የምቀየም ህፃን አይደለሁም እኔ። ገባሽ? እኔ አንቺን የምቀየምሽ ከአንቺ አፍ ሲወጣ ነው። እኔ የጠየቅኩሽ ጥያቄ ምንድን ነው? ሀቢባ በረዋን ተጠቅማለች ሲል ምንድን ነው የተጠቀምኩት? እኔ እርዳታውን ሳሰባስብልሽ ገንዘብ ከፍለሽኝ ከሆነ ደረሰኝ ይቅረብልኝ። እንዳንተ አይነት ባለጌ እዚህ ቤት አይገባም። አበባክን ስትልክ ውለህ ብታድር እንዳንተ አይነት ሰካራም ባለጌ እዚህ ቤት አይገባም። ቤቱ ይከብድካል። ሂድና ቤትክን ከፍተህ ካቀርሽ እንደ ልማድክ ሂድና በየቤቱ እየሄድክ አፍህን ክፈት። እኔ ሀቢባን አንተ እኔን በስድብ ማስፈራራት የምትችል መስሎክ? ከአንተ በላይ የስድብ ዲግሪ ያለን የሚሉ ሰዎች ከነ ልጆቼ ከነ ዘር ማንዘሬ ሲሰድቡ ይኖረው ሲደክማቸው ሀቢባን ፈተናል ብለዋል። ሲደክም ትፈታለህ። አቀርሽ ታቀርሽ ተስጨርስ አታቀኝም ማለት ነው። ሂድ። አንድ ቮድካ ራሱ አይበቃህም። 5 ቮድካ ይዘህ ቁጭ በል ላይቭ ላይ እና አቀርሽ። በተረፈ ረዋን እኔ እወድሻለሁ። አንድ ባለጌ ሰካራ ማፉን ከፈተ ብዬ ኔቨር ኤቨር አንቺን አልቀየምሽም የኔ ውድ። መጀመሪያ እሱ ወንድ ይሁንና ሰርቶ ያስተዳድርሽ። እንደ ወንድ ይስራና አባወራ ይሁንና ያስተዳድርሽ። በአንቺ በሴት እየተዳደርክ ደግሞ አንተ አፍን ልከፍት ትፈልጋለህ እንዴ? ወንዱን መጀመሪያ እሺ፣ የኔን ስም ሀቢባ የሚለውን ስም ከመጥራት በፊት እንደ ወንድ አባወራ ሆነ ቆፍጣን ብለህ ሰርተ ቤትን አስተዳድር። ሰካራም በዚህ ሰዓት በእርግዝናዋ ሰዓት ከሚስት ጎን ልትቆም በሚገባበት ሰዓት እየሰከርክ በየቦታው ጀግንነት ማለት ሰክሮ ላይፍ ላይ ወጥቶ አፍ መክፈት መሰለ እንዴ? ጀግና ወንድማ ሚስቱ እርጉዞና ብቻዋን ቤት ጥሏት ሄዶ ከጓደኞቹ ጋር አይጠጣም። ሰካራም መጀመሪያ ከሚስት ጎን ቁም እሺ። ሚስትክን በሰው እንድትጠላ እንዲህ እንድታለቅስ እያደረካት ያለከው አንተ ነህ። ወንድ ኮንክ ሚስትን ፕሮቴክት አርግ። ወንድ ኮንክ አላለቀላትም የምትለውን ጉዳይ ወንድ አይደለ ካታስጨርስም ልብ ካለክ አንተ እኛን እዚህ ጋር በደሞዝ የቀጠርከን መሰለክ የረዋንን ችግር እንድንፈታ? ረዋንን ስትቀርባት የፍርድ ቤት ኬዝ እንዳለባት አታውቅም ነበር ወይስ ለጥቅም ነው የቀረብካት? የተለጠፍክባት ሄደክ ለጥቅም ነው ለገንዘብ ነው? ካልሆነ እንደ ወንድ ስራና አስተዳድራት፣ እንደ ወንድ ፕሮቴክት አርጋት፣ እንደ ወንድ ችግሯን አንተ ሄደፍታላት። ወንድነት ምን እንደሆነ እወቅ መጀመሪያ። ወንድ ማለት ሰርቶ ሚስቱን የሚያስተዳድር፣ ሚስቱን ዲፌንድ የሚያደርግ፣ ሚስቱን አሳልፎ ለሚዲያ የሚሰጥ፣ ሚስቱ አልጋ ላይ ያወራችለትን ወሬ መጥቶ ሚዲያ ላይ የሚያወራ አይደለም ወንድ። ባለጌ አንተ ከመጣክ በኋላ ነው ረዋን እንደዚህ የሆነችው። አይገርምክም? ሙሉ ቤት ገብተክ የተስተካከለ ላይፍ ላይ ገብተክ ደግሞ ትንሽ አታፍርም እንዴ? በእርዳታ ብር ኢቃማ የተሰራልክ ሰውዬ ደረትን ነፍተህ ማውራት ትችላለህ? ሰርተ ላብን ፎጭ አርገ ኢቃማ ያሰራ መስል እንዴ? ሱቅ ያላት ሴት ላይ መተህ ተለጥፈ። ወንድ ሁን መጀመሪያ። ከኔ ጋር ራሱ ለመነጋገር ስሜን ለመጥራት ወንድ መሆን አለብህ መጀመሪያ። ደፋር። በተረፈ አንቺ ደግሞ ዝም ብለሽ አትነፋረቂ፣ ቆፍጠን በይ። ምንም የተፈጠረ ነገር የለም። ትራቭል ባል ነው። እሱን ደግሞ ፍርድ ቤት ነው የሚወስነው፣ ሰው አይደለም የሚወስነው።
ያ ደግሞ ስላለቀሽ አይደለም የሚፈታው። ጥሩ ጠበቃ ፈልጉልኝ፣ ትራቭል ባኔ እንዲነሳ ነው የሚባለው። የሆነ ነገር ሰማሁ ከሷ። እኔ ጉዳዩን ግን አላውቅም በፍጹም። እኔ አዲስ ሆነብኝ። እኔ ተጣልታችሁ አስቀይማሽ ይቅርታን አንቺ ፈልጋ መስሎኝ ልለምንሽ መጣሁ። ከዛ አንቺ ወዳታላችሁ፣ እሷ ደግሞ እያለች የነበረችው ከኔ ጋር ሰላም ለመሆን ቪዲዮ ሰርቶ የቤቷ ሂዶ የሚለው ማንን ነው? ይቅርታ ጠይቆ ከዛ በኋላ ነው ሰላም የሆነው ስትሰማው ልበል ወይስ? ይኸውልህ እሱ እኔ ጋር ህይወት እድል አንዴ ነው። አንድ ሰው ማንነቱን አንዴ ካሳየኝ እኔ ጋር ሁለተኛ እድል የለም። ልጁ ባለጌነቱን ሳልደርስበት ማንነቱን አሳየኝ። አንደኛ ሀቢባ ተጠቅማለች አለ በረዋን ከተጠቀምኩ ደረሰኝ አምጣልኝ። ረዋን እኔ እርዳታውን ስሰበስብላት 5 ቀን ቁጭ ብዬ 55,000 ድርሃም ከህዝቡ ለቅሜ ሌባ የዘረፋትን ስተካላት ለቅሜ 5 ቀን ለማንም እርዳታ ከ1 ቀን በላይ ተጠቅም በል እንዳለው ይናገር እኮ በል እንዳለው ደረሰኝ ይቅርታ ላደርግለት ይችላል። ደረሰኝ ካመጣልኝ እኔ አንቺ እርዳታ ስሰበስብልሽ የከፈልሽኝ ደረሰኝ ካመጣ፣ በተረፈ አበባ እንጨርስ እዚህ ቤት። ደረሰኝ አምጣ። አንቺ ለእኔ የከፈልሽው እኔ እርዳታ ስሰበስብልሽ። ሀቢባን ማን አባቷ ያውቃት ነበር አለ። የአባቴን እበት ይጋጥና ሀቢባን ማን ያውቃታል? በረዋን እኔ ነኝ በአንቺ የታወቅኩት። ረዋን ማንም አለም ያውቅ የለ እንዴ? ሁሉም ያውቅ የለ እንዴ? ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ምን እኔ በረዋን የታወቀችው እኮ ስትመጣ ምናምን ነው ፎሎ የነበራት። እኔ ነኝ ፎሎ እንኳን እኮ ያስደረግኳት። ማስረጃ እድሜ ልኬን እኮ የእሷን ሽቲ ነው ማስተዋውቀው እኮ። ሰፖርት ባረኳት፣ ባገዝኳት፣ በረዳኋት፣ በወደድኳት፣ እንደ እህቴ እንደ ልጄ ባየኋትኝ። ማንም ባለጌ ረዋን አንቺን አልተቀየምኩሽም። እሱ ብልግናውን ያሳየው። የሚወድሽ ቢሆን ኖሮ አንቺን በትክክል እንደ ሚስት የሚወድሽ ቢሆን ኖሮ ፕሮቴክት ያደርግሻል፣ የምትፈልጊውን ያሟላልሻል እንጂ እየሰከረ እየገባ አፉን አይከፍትም። አንቺ እርጉዝ ሆነሽ እጄን ልቆርጥ ነው እያልሽው ራሴን ላጠፋ ነው እያልሽው እሱ ሰክሮ ላይ ቁጭ ብሎ በስልክ አያወራሽም ነበር። ይህን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ። ምን አገባኝ? አንድ ሰካራም ስራ የሌለው ኢቃማ መኖሪያ ፍቃድ በእርዳታ ብር የተሰበሰበለት ማይረባ ሰካራም ጋር ሄደሽ የተለጠፍሽው አንቺ እንጂ አላጣበስኩሽም። ስለዚህ አይመለከተኝም። እኔ ባጣብስሽ ኃላፊነቱን ወስድ ነበር። ተጣብስሽ አብረሽ በኋላ ነው የሰማሁት እኔ። ስለዚህ ሀሳብሽን አከበርኩና ኦኬ ብዬ ተቀበልኩ። ምን አገባኝ እንጂ እድሜ ልኬን እህቶቼን ስመክር የምኖረው እንደዚህ አይነት ስራ የሌለው ራሱን ማስተዳደር የማይችል ለሴት ልጅ መከታ መሆን የማይችል ሚዲያ ላይ ወጥቶ ብቻ እየሰከረ የሚያቀራሽ ባለጌ ሀቢብቴ አላህ ይስጥልኝ የእኔ እናት እና ረዋን ከአንቺ አፍ ሲወጣ አንቺ ስትሰድቢኝ ብቻ ነው አንቺን የምቀየምሽ። ከአንቺ አፍ ሲወጣ ነው ገባሽ? ከአንቺ አፍ ላልወጣ ነገር መቼም አልቀየምሽም። እወድሻለሁ። አሁንም ከኔ የምትፈልጊው ምንም አይነት እርዳታ ካለ ልረዳሽ ዝግጁ ነኝ። በማንም ሰካራም ባለጌ አንቺን ተቀይሜ አልረዳሽም አልልሽም። የምናግዝሽ ነገር ካለ ሙኒት አለች፣ ታሜ አለ። የምትፈልጊው ከነሱ እርዳታ ካለ ይኸው ህዝቡ ሽማግሌ ሆኖ ይጠይቅልሻል። ሙኒትን ትናንትና አብረን ነበርን። ብዙ ነገር ነው የመከረችው፣ ብዙ ነገር ነው ያለችው። እስከ ስንት ሰዓት እነሱ ባለጌ ላይ ሰካራም ላይ ጊዜያቸው የሚያባክኑት ቢመክሩ ቢዘክሩ ይህ ሰውዬ ይለወጥ መቼም። ነገር ከደም የዛሬውንም እየሰከረ እየመጣ ረሻል ላይቭ ላይ ሌሊት ላይ ቮይስ አድርጌልሻለሁ። አሁን ገና እየገባሁ ነው ብዬሻለሁ አይደል? በዛ ሰዓት ነው የተለያየ ነው። ሙኒት 9 ሰዓት የወጣ ነው ናለን እኩል የወጣ ነው። ፈጅር ሊደርስ 9 ሰዓት የወጣ ነው። እስከዛ ሰዓት ድረስ አምሽተን ማለት ነው። ለምንድን ነው የሚያለው? ጊዜ ጉልበት እንጂ ቆይ ግዞ ካልተለወጠ መቼ ነው የሚለወጠው? እቺ እርጉዝ ሴት ጥሎ ሄደው ሌላ ቦታ የሚጠጣ ሰው እንዴት ነው የሚለወጠው? አስረግዞ ኃላፊነት ካልተሰማው መቼ ኃላፊነት ይሰማው ነው? እርጉዝ ሴት ቤት ውስጥ ብቻዋን ጥሎ ሄዶ የሚጠጣው ከጓደኞቹ ጋር የመጠጥ ግዴታ ከሆነ ቤቱ ገዝቶ አይጠጣም ሚስቱ አጠገብ። እርጉዝ ሴት ጥሎ ወጥቶ ለእርጉዝ ሴት ኃላፊነት ያልተሰማው ወንድ ለእኔ ኔቨር ወንድ ሊሆን አይችልም። እርጉዝ ሴት ብቻዋን ተጥላ ከቤት አይወጣም። እርጉዝ ናት። ኤኒታይም ምጧ ሊመጣ ይችላል። ደሟ ከፍ ሊል ይችላል። ባለጌ
ታፈርሳታለህ እንጂ እዚህ ቤት አትገባም። ቤትህን ከፍተህ የፈለግከውን አፍህን ክፈት። እዛ ይሄ ቤት ግን ይከብድሃል፣ አይመጥንም። ባለጌ አያስገባም ቤቱ። ሰላም ሀቡ፣ እንዴት ዋልሽ? ከእሷ ጋር ተገናኝተናል። ሙባረክ እንዴት ነህ? አለን አልሐምዱሊላህ። ለዚች ቀን እኔ አልሐምዱሊላህ ነው የምለው፣ ሌላ ምንም የምለው ነገር የለም። ግን አንድ ተለምዶ የተደረገ ነገር ቲክቶክ ላይ ምን አለ መሰለሽ ሀቡ፣ ሰውን ብሌም አድርጎ እንዲታዘንለት ወይም እንዲረዳ መፈለግ እኔ ሁሌም እቃወመዋለሁ። ሁሌም በዚህ ነገር በጣም አዝናለሁ። ችግሬን አስረድቼ መረዳት እየቻልኩኝ የግድ እከሌንና እከሌን ብሌም አድርጌ መረዳት የለብኝም። እኔ ረዋን ያለችበትን ሲቹዌሽን አውቃለሁ። ትላንት በአካል አግኝቻታለሁ። ከዛ በፊት በስልክ አውርተናል ብዙ ጊዜ። እጄን በዚህ ጉዳይ ላስገባ የማልፈልገው ዳግመኛ ላጣቸው የማልፈልጋቸውን ሰዎች ማጣት አልፈልግም። አስወርዷታል። ምናልባት አታውቂው ከሆነ የሰማሽው ይመስለኛል። እኔ እና አንቺ የነበረንን ግንኙነት ታውቂያለሽ። ሳራ ሀበሻ ጋር የተፈጠረውን ነገር ታውቂያለሽ። አንቺ ሙሉ በሙሉ ረዋንን ከበር አድርገሽ ገፍተሽን ነበር። ራስሽን ሙሉ በሙሉ ሰተሻት ነበር። ግን ዱንያ ይችናት። የትም ድረስ ብትሄጂ እኛም እየቀመስ ነው ያለ ነው። አንቺም የምትመክሪን ነገር ነው። ቢሆንም ለሁሉም ነገር ሀምድላ። ግን አንድ ነገር እዚህ ጋር መናገር የምፈልገው ለረዋን፣ ሁል ጊዜ ሰው የሰውን ችግር ሊፈታ አይችልም። አላህ ብቻውን ሊፈታው የሚፈልገው ነገር ይኖራል። ሁል ጊዜ ከሰው መጠበቅ አይቻልም። ጥግ ድረስ ጠበቃም አቁመሽ ከሰውም ተባልተሽ ምን ብለሽ ወስደሻታል። እሷም አትክደው፣ እኛም ሸሽተናል። በቃ ከደረሰብን ነገር አንጻር ሁላችንም ሸሽተናል። ሄድሽ እስከ መጨረሻው ድረስ አደለ ሀቡ። የሆነ ቦታ ላይ የሚያቆምሽ ነገር አለ። ህግን መቀየር አትችይም። እስከ ድረስ ትረጃለሽ። ጠበቃ ቆምሽ፣ ከገንዘብ ተባለ ከምንም ሳታጎይ እስከ መጨረሻ ይሄድሻል። ግን ህግ የሚባለው ነገር ደግሞ ሲያስቆም እሷ እራሷን ሀቋን እውነቷን የደረሰባትን ነገር አይተሻል። እንደ አንቺ ያን ያህል አምነሽ ስትሄጂ አይተሻል ሀቡ። ያየሽው ነገር የለም። ነገር ግን በነገረችሽ እና በመረጃሽ መሄድ እስኪ የሚገባሽ ደርስ ሄደሻል። አሁን ያ መልስ አልሆን ሲል እሷ ለአላህ ሰታ የራሷን ህይወት መኖር የለባትም። ይሄንን መክሬ ግን ምን ብያታለሁ? ትላንትና እሱም አፈነዳዋለሁ ሲል የነበረው ነገር ማለት ነው። ሀቢባን አናግሪያት። እኔ ከዛ በፊት እጄን አስገብቼ እሷን የሰራሽውን ነገር አበላሸች መባል አልፈልግም። ያ ስህተት አለኝ። እንደገና ሌላ ነገር መፈጠር አለበት የለበትም? ይሄንን ነው ያልኳት። እሱ ትላንት እኔ አፈነዳዋለሁ ሲል ነበረ። ሙኒት እጅሽን የሚያወጣሽበትን መንገድ ይሄንን ነው ያልኩት። ይሄንን ማለት ምንድን ነው ማለት ያልኩት? አሁን ያለው የመጨረሻው መፍትሄ ሽምግልና ነው። እኔ ከኔ አንጻር ማለት ነው። ምንድን ነው ማለት እሷ ኬዙን አንሽላቸው፣ እነሱ ኬዝሽን ያንሱልሽ፣ ፋይላችሁን ዝጉ። ሀቅሽን ግን ላላ ፍረድ ብለሽ ስጪ። ሀቋ ገንዘቧ እኮ ህዝብ ከፈለ። ከዛም ውጭ እኮ መንግስት በየወሩ እንዲከፈልላት ፈርዶላታል። ያልተፈረደው ሌላኛው ኬዝ ነው አይደለ? የተዘጋባት ያንን ደግሞ ምን አልኩሽ? እኔ አንዴ ነው 10 ስንት ጊዜ አልኩሽ? ማስረጃው በቂ ስላልሆነ እኮ ነው የተዘጋ እኮ ሀቡ። ልንገርሽ፣ ግን ያንን ያቀረበችውን ማስረጃ አጥፎ ደርቦ አብሯት የደረሰባትን የሚያውቃላ የለም እንዴ? አለ አምላክ የለም እንዴ? ፍረድ ለሱ ብላ አትሰጥም እንዴ? ስንቱ ነው እጁን አንስቶ እንባውን ጠባ አድርጎ ለአላህ ትቶ ፍርዱን ያየ ሰው። ገንዘቡ የተበላው ገንዘብ ከተመለሰለት እንደገና እነሱም ደግሞ በየወሩ ደግሞ ሲመልሱ ደግሞ እጥፍ ይሆናል። ለዛኛው ለራቁት ቪዲዮ ደግሞ ማስረጃ የለም ከተባለ ቪዲዮ ካልተገኘ ማስረጃ ካልተገኘ ክላስ ለአላህ ሰጥቶ መንገድን መቀጠል ነው። ብሩንም ጉልበቱንም ሁሉን ነገር የሚከስር ሰው አለ አይደል እንዴ? በህይወታችን አንድን ነገር ይዘን እኝኝኝኝ የምንል ከሆነ ወደፊት መራመድ የሚባል ነገር የለም። ቢሆንም ግን የለፋበትን ሰው ረግጠሽ አይደለም ይሄን የምታደርጊው። ማንም ተከባብሮ እንደሚሰራው አሳውቂያት፣ ንገሪያት ሀቢባን። ሁሉም ይስማማበት። ከዛ በኋላ ይደረጋል ተባለ። ጸጥ ሲባል ደግሞ እጃችንን አሁንም እናነሳለን። ምክንያቱም ከሆነው ነገር አንጻር አሁን መጥቶ እዚህ ጋር እርዱኝ፣ እሷ ጠዋት እርዱኝ ትላለች፣ ከሰዓት እሱ ደግሞ እኛን ይሰድባል። አንቺ
አንቺን ብቻ አይደለም ሁሉ ያረጉታ። ይኸውልሽ አሁን እሱ ሰድቡ እኛ ስድብ ፈርተን ምናምን ነገር ተረባርበን ምናምን የሆነ ነገር ብናረግ እኔ እንደውም ይብስብኛል። ትላንትና ይኸውልሽ ወደ ራሱ ተመልሶ እኮ መጥቶ ይቅርታ ጠየቀ። እዛው እናንተ ይቅርታ መቀበል እንደዚህ አይነት ባለጌን ከለመዳችሁ እዛው ተቀበሉት። እኔ ግን ይቅርታ የሚባል ነገር ከእንደዚህ አይነት ባለጌ ጋር ነገም ተመልሶ ሲሰክር ላይቭ ላይ መጥቶ ከሚያቀረሽ ባለጌ ጋር ይቅርታ አልባባልም። ረዋን ግን የሚያስፈልጋትን እኔም አንቺም ታሜን ፈቃደኛ ከሆናችሁ ምን እናርግልሽ ነው? ሽምግልና ነው። ሰዎቹ ክሳቸው እንዲያነሱ እሷም ክሷ እንድታነሳ ነው። እንሸማገላለን። ይነሳላትን እሷ ደግሞ ሸርጥ አመጣች። ሸርጥ ታውቂያለሽ አይደለ? ኦኬኛ ይቅራል ነው በምንም ሆን ይቅራል። ሹ ሸርጥ ሄደ ሀቢባን ይቅርታ ጠይቀ ይቅር ስትባል ነው እኔ እናንተ ጋር ሰላም የሚወርደው ብላ በሯን ዘግታ ከጠዋት ጀምሮ እህል ሳትበላ ሳታናግረው ምን ሳትለው ዋልች አይደለ? ልጁ ሀቢባ ሀቅ ሊላህ ንግግር አይችልበትም። ኦኬ ዝም ብሎ ነው የሚዘባርቀው የሚቀባጠረው። አሁን እሱ አመጣጡ እኛም ጋር ሳሪ ጋር ሲመጣ ወላ አንቺም ጋር ሲመጣ ምን ለማለት ነበር? ይቅርታ ለመጠየቅ ነበር። መጥቶ ዝም ብሎ ይዘባርቃል። ካላስ ይሄንን ደግሞ እያደረግሽ ያለሽው ረዋን አንቺ ነሽ። እኔ አላባብልሽም። ትክክለኛውን ነገር ሙኒት ይሄ ልጅ እኔን ያቀኛል። አንተዋወቅም እኮ ነው እናሱ እዚህ ቤት እኮ ገብቶ አያውቅም። አንተዋወቅም። ከመጣ ቲክቶክ ላይ አመቱ ነው ምናምን ነው አይደል? በአመት ውስጥ የት ያቀኛል? እኔን ሳያቀኝ ለረዋን እኔ እርዳታ በማደርግ ሰዓት ለረዋን ከጎኗ በቆምኩ ሰዓት ስንት ነገር በተጋፈጥኩ በሌቦቹ ዛቻ እየደረሰብኝ በተጋፈጥኩ ሰዓት ነበር ከጎኗ አልነበረም። ዛሬ መጥቶ ሀቢባ በረዋን ተጠቅማለች። ሀቢባን ማን ያውቃት ነበር? ሀቢባ የታወቀችው በረዋን ነው። ሀቢባ ያሁሉ አንበሳ የወረደላት ዩኒቨርሲቲ የወረደላት ደሙ ፈላ ምቀኛ። ሀቢባ ያሁሉ አንበሳና ዩኒቨርሲቲ የወረደላት በረዋን ነው። ኤክስኪውዝ ሚ እንደዚህ አንድ ሰው ለሚናገረው ነገር ኃላፊነት ሊወስድ ይገባል። ትልልቆች ነን እኛ። ከአፋችን ለሚወጣው ነገር ኃላፊነት መውሰድ አለብን። ስለዚህ ይሄንን ሲል ኬት ሰምቶ ነው ወይስ ምን ማስረጃ ይዞ ነው? እኔ በረዋን የተጠቀምኩት ምንድን ነው? ረዋን እኔ ጋር ስትመጣ እኮ 60 ሺህ አይሞላም ፎሎዋ። እሺ ከኔ በላይ ታዋቂ ከነበረች እኔ ጋር እስከ 500 ምናምን ሺህ ፎሎ ነበረኝ። ያኛው ትልቁ አካውንት የ1 ሚሊዮን ሊገባ ሲል የተዘጋው አካውንት እንዴት ነው 500 ምናምን ሺህ ፎሎ ያለው ሰው 60 ሺህ ፎሎ ባለው ሰው ታዋቂ የሚሆነው? ሀቢባ በረዋን ነው ታዋቂ የሆነችው። ሀቢባ በረዋን ተጠቅማለች። ለእሷ እርዳታ ሳሰባስበ የከፈለችው ገንዘብ ካለ ደረሰኝ ታቅርብልኝ እንዴ። ያለ ስሜ ስም ሲሰጠኝማ ዝም እንድል አትጠብቁ እናንተ። ዝም አልልም። አልፈልግም ከእንደዚህ አይነት ባለጌ ጋር። ረዋን ከኔ ጋር ምንም የሚያገናኘው ነገር የለም። ይቅርታ አድርጊለት እና አስገቢው ቤትሽ አኑሪው ነው። ቪዲዮ ይሰራል ማለት ነፃ እንዲያወጣኝ ይፈልጋሉ። ማበል ብሎት ነው እንደዛ አይነት ቪዲዮ የሰራው። ማበል ብሎት ለምን ነው እናቴ እየተሰደበች ሪከርድ ልክልሻለሁ ማሪ። ፌክ አካውንት አላቅም ነበር ምንድን ነው ከፈትኩኝ ፌክ አካውንት። እህቶች የምላቸው እናቴን ሳይቀር በቂችን እድል ተጠቅሞ ሲረግጡ ነበረ። በጣም ማስፈራሪያም ሁላለ ቪዲዮ፣ እያንዳንዷን ቪዲዮ ይዣለሁ እኔ እልክልሻለሁ። የማልጠብቃችሁ ሰዎች እንደዚህ አይነት ወሬ ያወራሉ ብዬ ያልጠበቅኳችሁ ሰዎች። ስለዚህ ስሜ እንዲጠራልኝ ይፈልጋሉ። ለምን እኔ የሚከታተሉ ልጆች ያውቃሉ፣ እስከዛሬ የሚከታተሉ ልጆች ለምን ስለ አንቺ መልካምነት፣ ስለ አንቺ ውለታ፣ በጣም ስለ አንቺ እኔ አውርቼ አልጠግብም። ያውቃሉ፣ እነሱ ያውቃሉ። ትሙት ረዋን የማየትሙት ሳይመኒ በልጅ የምላለው አውቃለሁ ከልብሽ እንደምትወጂኝ ረዋን የማየትሙት እኔም እጅግ በጣም ከልቤ ነው የምወድሽ። ስለ አንቺ መተው ኮመንት ላይ ረዋን ካሉ እንዴት እንደምደነግጥ ያውቃሉ። እንደ እናትሽ ስለሚያዩኝ ነው። አንቺ ስትባለቅሽ ቁጥር ላይቭ ላይ እየሮጡ መተው እኔ ጋር ረዋን እያሉ የሚጽፉት ታውቂያለሽ። እንደምትወጂኝ ያውቃሉ። ለካሉን ያልጠየምሽም በሱ ቀድሜ ነው የምነግርሽ። ምንም ነገር አንቺ ስለኔ ምንም መጥፎ ነገር እንደማትይ ምንም ውስጥሽ ከልብሽ እንደምትወጂኝ ወላሂ ላዚም አውቃለሁ። ስለዚህ በቃ እኔ አንቺ የሚያስደስትሽ ይሄን ነው። እሱን ይቅር ብያለሁ እንድል ከሆነ አንቺን የሚያስደስትሽ አንቺን ለማስደሰት ይቅርታ ይጠይቅሽ። እኔ እና እሱ ሰላም የምንሆነው ይቅርታ ሲጠይቅሽ ብቻና ብቻ ነው። በአደባባይ ነው ስምሽን ያጠፋው። አለ ይስጣቸው ወደ በቃ እሺ ነው ያሉት። እሺ ብለው ለእኔ ሲሉ እሺ ብለው ይቅርታ አድርገውለታል። አንቺ ግን በአካል አናገኝሽም። እነሱን እንደዚህ ስማቸውን አላጠፋም ማሬ። ስለ ታሜን ሆነ ስለ ሙኒት እኔ እንዳንቺ አላላቸው ስማቸውን ክብሬን ምኔን እኔ የተናገረው
የትናውን ያህል ማንንም እንደዚህ አልተናገርም። አንቺን ለማስደሰት ራሴን እንዳስቀይም ነው እያስገደድሽኛለሽ። አንቺን ለማስደሰት ሳላምንበት፣ አንቺን ለማስደሰት የአንቺን ትዳር ለማዳን ለአንቺ ስል ይቅር ብዬዋለሁ። ኖ እንደዚህ ሳይሆን ቪዲዮ ይሰራል። መጀመሪያ ቪዲዮ ይሰራል፣ በቤቱ ይቅርታ ይጠይቃል። አጥፍቻለሁ ብሎ ይቅርታ ይጠይቃል። ከዛ በኋላ ነው ቤትሽ ገብቶ እንደገና ድጋሚ ሁለተኛ ይቅርታ እንዲያደርግ የምፈልገው። ሁለቱን ይችን ነገሮች ያደርግ። ለምን እኔ የኔ ስብዕና አይደለም፣ የኔ አስተዳደግ አይደለም፣ የኔ ባህሪ አይደለም፣ ያጎረሰኝን ምክድ አይደለም፣ ከሃዲ አይደለም። ለምን በጣም ጨዋ ወልዶ ጨዋን ያሳደገኝ ሰው ነኝ። በአንቺ አልደራደርም። ለምን እዚህ ያደረሽኝ ማን ያውቀኝ ነበረ? እዚህ ያደረሽኝ አንቺ አይደለሽ? ህዝቡን ያስተዋውቀኝ ማን ነው? አንቺ አይደለሽ? ወላሂ አውቃለሁ ረዋን። ወላሂ እኔ ምን ይችን እድል ተጠቅሞ በጣም ብዙ ነገር አለ ልክልሻለሁ። በጣም ብዙ ረዋን ይኸውልሽ፣ እኔ ከአንቺ አፍክፉ ቃል እስካልወጣ ድረስ እሱ አለብዬ ሁሉም እኮ ስለ ራሱ ነው። አሁን ኦስማን ወንጀል ቢሰራ አንቺ ነሽ የምትታሰሪው አይደለሽም፣ እሱ ነው የሚታሰረው። ስለዚህ ሁላችንም ስለ የራሳችን ነው ኃላፊነት የምንወስደው። ገባሽ? ስለዚህ እኔ አንቺን ወላሂ ለዓዚም ይኸው ወደ ውስጥ ባለው ልጅ ደጅ ላይ ባሉትም ልጆቼ እምልልሻለሁ። ከልጆቼ በላይ ለእኔ እዚህ ምድር ላይ ምንም የለም። ወላሂ ለዓዚም ከልቤ አልተቀየምኩሽም። በልጆቼ እምላለሁ አልተቀየምኩሽም። እሱ ግን በጣም ባለጌ እንደሆነ እየነገርኩሽ አንቺን ለማስደሰት ይቅርታ አድርጌለታለሁ። አንቺን ለማስደሰት የአንቺን ትዳር ለማዳን እሺ ምን ትፈልጊያለሽ? ሌላሽ ምን ላድርግልሽ? ላስገባልሽ እዚህ ጋር ሰማችሁን እናንተም። ግን እሷ እያለች የነበረችው እዛ ሀቢባን ይቅርታ ቤቷ ገብቶ ጠይቆ ምናምን እያለች ስለሆነ ትወጃታለሽ አውቃለሁ። ቤቷ ገብቶ ጠይቆ ምናምን እያለች ስለሆነ አልገባባል። ክብርሽ ተነክተዋል በጣም። አንቺንም እኮ መለመን ያስቸግራል። ምን ተደጉቤ ላይክ ያለ ስሜ ሰው ስም ሲሰጠኝ ዩኖ ላይክ አንቺ ብቻ ሳትሆኝ እና እኛም አንወድም፣ ማንም አንቺ ወዳጆች አይወዱም። ግን ታሜንና ሙኒትን ግዴታችሁ ነው ሲላችሁ ነበር ትናንት። አድርጉ እያለ እነሱ ጭምር ስላችሁ ነበር፣ ክብራቸውን ዝቅ ሲያደርግ ነበር። ረዋን አንድ ጊዜ አንድ ነገር ልንገርሽ። አሁን ራሷንም ጎድታ እሷ ይቅርታ አለችው አይደለ? ነገ ግን አንቺ እዚህ ልጅ ላይ ፕሬዠርሽን ካላቆምሽ አንድ ነገር ልንገርሽ። አንቺም ባህሪውን እያወቅሽ እሱም ያለብሽን ችግር እያወቀ አብራችሁ መኖር ጀምራችኋል። ችግራችሁን ለማሻሻል ለመፍታት ነው እንጂ መሞከር ያለብሽ ምንም ሊያደርግ የሚችለው ነገር እንደሌለ እያወቅሽ አሁኑም በትዳራችሁ መሀል ችግር የምትፈጥሪ ከሆነ ይሄ ልጅ ቤትም ውሎ ይሁን ደጅም ውሎ ውስጥ በመጣ ቁጥር ፕሬዠር የምታደርጊበት ከሆነ ነገ ፈንድቶ እንደሚወጣ ወቂ። አንቺ አትገፋፊው። እንደተባልሽው አሁን በሚገኘው መፍትሄ ነገሮችን ላላ ሰተሽ ኑሮሽን እንደ እናት እንደ ሚስት ሆነሽ ስትኖሪ ይሄ ሰውዬ አፈንግጦ እዚህ ጋር አይመጣም ወይም ደጅም አይወጣም። ብዙ ለውጦች እንደነበሩ ታውቂያለሽ አንቺ አይደለ? ከነበረበት አንቺ ምን ያህል ቀይረሽው ምን ያህል ለውጠሽው ሌላ ሰው ሆኖ አብሮሽ ሲሰራ ነበር ይሄ ልጅ አይደለ? አሁን ግን አንቺ የራስሽ ፕላን ኖሮሽ ያ ነገር ስላልተሳካ በጀመርሽው ባህሪ ያመጣው ነገር ነው። ባለጌ ሆኖ ሳለ አንድ ነገር ደግሞ ምን ወደ ብልግናው እንደመለሰው እኔ ሳልወቅስሽ አላልፍም። ገባሽ? ማንም ምንም ማድረግ አይችልም። ይሄ ልጅ ያለቀ ጉዳይ ላይ ገብቶ አዲስ ነገር ሊያመጣልሽ አይችልም። ወንድ ልጅ ደግሞ በቤቱ መበጥበጥ መረበሽ ሲመጣ ወንድነቱን በሚያውቀው በለመደው መንገድ ማሳየት ይጀምራል። ገባሽ? ይሄ ልጅ በፊት እንዲህ ነበር የሚበጠብጠው፣ አሁንም መበጥበጥ ጀመረ። ቀይረሽው አልነበረም እንዴ? ሌላ ሰው አልነበረም እንዴ ይሄ ልጅ? ስለዚህ አሁንም አንቺ እኔ እንደ እናት እንደ ሚስትነቴ የምመክርሽ ነገር ነገሮችን ላላህ ስጪ። ከሱ በፊት የነበረ ነገር ነው። ከዛ በኋላ መሆን ያለበትን እየታየ ተስተካክሎ፣ እሱን ግን እዚህ ውስጥ አትክተችው። ከአቅሙ በላይ የሆነ ነገር ወንድ ልጅ ማለት በእኔ አስተሳሰብ ወንድ ልጅ ጭንቅላቱ እንደ ሕፃን ነው። ወንድ ቢሆንም ነገሮችን የማስተካከል የመምራት ምን የማለት ግዴታ ቢኖርበትም ግን እንደኛ እንደ ሴቶች መላ መፍጠር መቻል የሚለውን ነገር አያውቅበትም፣ ይፈልግም። ስለዚህ አንቺ ልትተባበሪው የሚገባሽ ነገር ችግርሽን ለአላህ ስጪና ትናንት በመከርንሽ መንገድ እኔ አሁን ቅድም ባልኩት መንገድ
ነገሩን ፈተሽ እናትሽንም ሄደሽ አይተሽ ነይ። መተውን ቢያርሱሽ መተው ያርሱሽ። እኛም አናንስም ለአንቺ አንቺን ለማድረስ አንቺን ለማገላበጥ እኛ እዚህ ጋር አናንስም። ግን ሰውየውን ከአቅሙ በላይ የሆነ ነገር እየሰጠሽው አንቺም አታሳብችው። ካላስ ላላ ስጭና ነገሮችሽን ዝግ ይረዋል። በየስንት ቀኑ ነበር አንቺ ቤትሽን እየከፈትሽ የምታለቅሽው? ስንት ጊዜ ነበረ እሷ ስትናገርሽ የነበረው? በየጊዜው ካላስ ላላ ስጪ፣ ዝጊ ፋይልሽን። ሰው ሲረሳው እኮ ያንን ነገር ሰውን እያስታወስሽ ያለሽው አንቺ ነሽ እንጂ የአንቺ ታሪክ እኮ ተቀይሯል። ዛሬ ነጋዴ ነሽ፣ ዛሬ ሰራተኛ ልጅ ነሽ፣ ዛሬ የሀቢባ ልጅ ነሽ እየተባልሽ አይደል እንዴ የምትታሪው? እየታገሽ እንዴ የተደረገውን ሁኔታ አሁን የትራቭል ባኑ ማለት ነው። አሁን እቺ ልጅ የ8 ወር እርጉዝ ናት። በዚህ ሰዓት መሳፈር አችልም። ምን አስታወሳትና ትራቭል ባኑ በዚህ ሰዓት ወታ ሚዲያ ላይ ልታለቅስ ቻለች? ያልገባኝ ነገር ሀቡ ሲጀመር በትራቭል ባኑ አይደለም። ልጅቷ ከጭንቅላቷ አታወጣው የሚሆንሽ ባገኘችው ቻንስ ታወራዋለች። ይሄን ነገር ከኔ ጋር ብዙ ጊዜ ተነጋግረናል። አያስፈልጋትም። ተነሳ አልተነሳ እኮ ቁጭ እንዳለ መቅረት ይችላል። ያነሱ ደግሞ ግን በቃ ለአይምሯ ሰላም እንዲሰማት ሀቡ ፋይሏን ትዝጋ ግጥም አድርጋ። እቺ ልጅ ቅድም ሲናገር ሰምቸዋለሁ። ፍርድ ቤት ሄዳ ስትመጣ የምታሳየው አክሽን ሁለቱ መሀል ብጥብጥ ይፈጥራል። ሀቡ ገባሽ? ይሄ ልጅ ያደረገው ነገር የለም። በአንድ በኩል ደግሞ የእውነት ስንናገር እሱ እዛ ህይወት ውስጥ አልከትታት። ያ ነገር ሲፈጠር አብሮ ሆኖ ሳያግዛት ቀርቶ የተፈጠረ ነገር የለም። ከሱ በፊት ነው ሀፕን ያደረገው። አዎ ግን ኦስማን ሌጋ አትደውል፣ እንሴን እንዳልገለበጥልህ ደግሞ አትደውል። እሺ ሞዴሬተሮች ያስገቡት። እንግዲህ ከህዝብ እኔ አንድ ሰው ነኝ፣ ከህዝብ ትእዛዝ አልወጣም። ሀቢባ አስገቢው፣ ይቅርታ መቀበል ትልቅነት ነው እያሉ እያሽቃበጡ ነው ኮመንታተሩ። ነገ ታዩታላችሁ ከወራት በኋላ የሰውዬ ድጋሚ ሰክሮ ወጥቶ ሚዲያ ላይ ሲያቀረሽ የምትወቀስበት ኮመንታተሮች አስገድዳችሁ ነው አንቺ ትወቀሽበታለሽ። ይሄንን ልጅ ውጥረቱ ከተሽ ወደዛ እንደገና ብትመልሸው አንቺ ትወቀሽበታለሽ። ያን ሰዓት ሀቡል አንቺ ቆማልሻለች። አሁን አይደለ እኔ ለዚህ ልጅ የዛለት ቆምለታለሁ። እውነቴን ነው የምልሽ። ትላንት ቁጭ አድርገን አዋርተ ነው ሰበቡን አውቀናልኛ። ስለዚህ አሁንም ነገርሽን ፋይልሽን ዘግተሽ እናቱኝ ረዋል ሚስቱኝ። በፊት ሲንግል ነበርሽ፣ ለዛ ነው ብቻሽን ስትራዋጪ ምን ስትይ የነበረው። አሁን ኑሮሽን ኑሪ፣ አላህ ይፍረድልሽ ላንቺ። እንዴት ነው ወንድሜ? አልሐምዱሊላህ። እንዴት ናቸው? ሰላም አለይኩም ጀሚዓት። ሀቢባ ልክ ነሽ አንቺ። ያኔ መቀየምም ኦፍኮርስ ግዴታ ነው፣ ግዴታ መቀየምም አለብሽ። ሁላችንም ተቀይመናል። እኔም ደግሞ ትላንትና ረጅም ሰዓት አውርተን ነበረ። እኔ ረዋን ብቻ ስለሆነች ነው፣ ረዋን ብቻ ስለሆነች አፉታ ለአላህ ነው። አሁንም አንቺም ትልቅ ልብ ያለሽ ሰው ነሽ፣ ብዙ ህዝብ የቻልሽ ሰው ነሽ። ይህንም ደግሞ ለረዋን ብልሽ ደግሞ አያቃጥሽም እህቴ። ለአላህ ብልሽ ለእህትሽ ብልሽ ደግሞ በቃ ለአላህ ስጪው። እኔ አሁን እዚሁ ህዝብ ፊት ለፊት እኔ የማዝነው ለረዋን። ነገ ብትጉዳ የሆነ ነገር ብትሆን ያኔ ምንድን ነው የምንጠብቀው? ኦስማንም ብዙ አውርቼሃለሁ። ኃላፊነት ያለብህ ሰው ነህ። ከትንሽ ቀናት በኋላ አባት ትሆናለህ። ይሄ ኃላፊነት ትልቅ ኃላፊነት ነው። ድሮ የነበርክ ጊዜ እንደፈለግ ሆንክ፣ ማንም አይጠይቅህም። ያለፈውን ነገር አለፈ። ከሆን በኋላ ደግሞ ምስትና ልጅ አለህ። ነገ የሆነ ነገር ቢደርስብህ ልጅህ ማን ነው የሚያሳድግልህ? እስር ቤት ብትገባስ እሷም ደስ ይላታል። ልጅህስ ማን ነው? እሱን ማስተዋልም አለብህ ወንድሜ። ብዙ አውርተናል ሀቢባ። እኔ ምንም አልልሽም። አንቺም ትልቅ ልብ ያለሽ ሰው ነሽ። አፉታ ለአላህ ነው። ለእህትሽ ብልሽ ማለት ነው ቻንስ ስጪው። እኔ ለረዋን ብዬ ይቅር ብዬዋለሁ። ኖ ቪዲዮ ክፈትና እኔ እኮ ለማንም ይኸውልሽ፣ እኔ ቪዲዮ ተሰራ አልተሰራ ጉዳይ አይደለም። ቪዲዮ ይክፈትና እንደዚህ እያየሽ ይቅርታ ይጠይቅሽ። ቪዲዮ ክፈት። ለምን ቪዲዮ ከፍቶ ነው እንዲህ ሲል የነበረው? የዛኔ እንዲህ እያለ ነው ሲሰድብሽ የነበረው። ቪዲዮ ይክፈትና ይቅርታ ይጠይቅሽ። እንደገና ምን እንደተጠቀምኩት ቢነገረኝ ከይቅርታው በፊት በአንቺ የተጠቀምኩትን ገንዘብ ከፍለሽኝ ከሆነ እርዳታ ሳሰባስብልሽ በዚው ይንገርሽ። ንገረኝ።
በአንቺ ፎሎ ከሆነ ያገኘሁት ሀቢባ በረዋን ነው የታወቀችው። ከአንቺ በፊት እኔ ማንም አያውቀኝም ነበር። አንቺ ታዋቂዋ መተሽ እኔን ታዋቂ ያረግሽኝ። ብቻ በቃ ነገር እንትን መባባል ምንም አያስፈልግም። ካላስ ተዉት በቃ አላክረት ስፋል። ሰላም ሀቢባ፣ ሰላም ነው? ሰላም ሁላችሁንም ሰላም ብያለሁ። እዚህ ከታች ስከታተል ነበር እና እስካሁን እድሉን ለማግኘት ለመጀመሪያ ጊዜ ብዙ አበባ የሰጠሁበት ቤት ነው። ለሁለተኛ ጊዜ መሰለኝ ከገባሁኝ። የሆነ ሰዓት ማዞሯ ስትረገጥ የሆነ ጊዜ ከዜድ ጋር እንትን የሆነ ጊዜ ገብቻለሁ እንጂ ከዛ በኋላ ገብቻለሁ እና እየሰማሁ ነበር። ሀቢባ ልክ ነሽ። ያው በተናገርኩት ነገር ምንም ብትይ አልፈርድብሽም። ምክንያቱም ለእኔ የፈለግሽውን ነገር ብትናገሪ በተናገርኩት አንግል ነው የወሰድሽ። አንዴ ይቅርታ፣ አበባውን ቆጥራችሁ መልሱለት ሞዴሬተሮች። ሞዴሬተሮች አበባውን ቆጥረው እየመለሱልት ነው። ማና ሞዴሬተር ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። ቁጥሩ ነተሽ በቁጥሩ ልክ አበባ መልሱለት ሞዴሬተሮች። ቴንኪው። እሺ ማንም ሰው ፎሎ እንዳያደርገኝ አንድ ሰው ለመጀመሪያ የምናገረው አንድ ሰው ፎሎ እንዳያደርገኝ አበባም እንዳይሰጠኝ ጊፍት እንዳይሰጠኝ አልፈልግም። አበባ እዚህ ቤት የሰጠከው አበባ ያው ተመልሶልካል ተቆጥሮ። ቀጥል፣ እየሰማንክ ነው። ሀቢባ አዳምጪ። ጉዳያችን ከአንቺ ጋር ነው አይደለ? ስለተናገርኩሽ ነው አይደለ? አንቺ ኮሜንታተሮች ወይም ሌላ ሰው አልተናገርኩም። የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው ሆነ። እኔ በረዋን የተጠቀምኩት ይሄ ነው በላይ። በቀደም የጌማ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል። በረዋን ማን ነው መጥቶ በረዋን ስም አንበሳና ዩኒቨርስ ያወረደልኝ? ፈርስት ኦፍ ኦል ንገረኝ። ፈረስት ኦፍ ለእኔ ደግሞ መልሽልኝ። እኔ የት ስጠቅ አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? ሙሉ ቲክቶኩ በሱ ካርክ ተጥለቅልቋል። ሙሉ ቲክቶኩ ኖ ሀቢባ፣ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽን ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለእሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺም ንገርኝ። እሺ እኔ ስተጠቃየሽኝ ሰካራምነትን ዓለም የመሰከረልክ ቅጽል ስም ኩላ ሰካራም ነው። በላይቭ ላይ እየገባክ እየሰካክ ሰዎችን በሳደባ መልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር ዞር እያልክ ፈልግ። ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት የታወቅኩት አውቃለሁ። ጎበዝ፣ ራስህ ላይ ራስህ መሰከርክ። እሺ መሰክራለሁ ይሉኝ እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፌ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው። በቃ ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ ብመጣም ተናድጄ ባወራም እንኳን ምንድን ነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል። በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ። እኔ ስጠጣ አየሽኝ? አዎ፣ እየሰከርክ ላይቭ ላይ እየገባ ትቀበጣጠራለህ። እሷ መልክ ነው ዓለም ያውቃል እኮ አልኩህ። እሺ ስጠጣ ስሰክር ስቀባጥር ዓለም ይመሰክራል አልሽ። አንድ ቪዲዮ አምጪ። እኔ ደግሞ ለምን እንዳወራው ያው እነግርሻለሁ። ኡስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቅኩት ነው? እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው። ለረዋን ስል ነበር እድል የሰጠኩታ። ቤቷ አይመጣም። ጨምላቃ ባለጌ ስድ ድሮም ለባለጌ እድል መስጠት ለአንቺ ስል ነበር እድሉን የሰጠሁትኝ። በአጭሩ ቪዲዮ አብርቶ ይኸው ደረሰኝ። ረዋን አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ በአንቺ ሀቢባ በረዋን ነው የታወቀችው አለ። በአንቺ የምታወቀው እንዴት እንደሆነ ከአንቺ በፊት ስንት ፎሎ ነበረኝ? ታዋቂ ስለሆንኩ መሰለኝ እኔ ጋር መተሽ በ5 ቀን ውስጥ በኢትዮጵያ ኦልሞስት 3 ሚሊዮን ሊደርስ የደረሰ ብር የሰበሰብኩልሽ። አንድ ሁለተኛ ሀቢባ በረዋን ተጠቅማለች ሲል እርዳታውን እንዳሰባስብልሽ የከፈልሽኝ ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ። ለባለጌ ለሰካራም እድል መስጠት ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋ ረዋን ለአንቺ ብዬ ሙኒትን አክብሬ ታሜን አክብሬ
ኮመንታተርን አክብሬ ህዝቡን አክብሬ ራሴን አስቀይሜ አንቺን ለማስደሰት ነበር ይሄን ባለጌ ቤት ያስገባሁት እንጂ ቤት የኔ ቤት አይመጥነውም። ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። እድል አንዴ ነው። ደግሜ እድል ሰጠሁትኝ ገብቶ ጭራሽ እኔኑ ለሰካራምነቱ ሰካራምነት ግን ራስህ በራስህ ላይ እየመሰከርክ አይደል እንዴ? ቁጭ ብዬ አንተ ሰክረክ የተለፋደድካቸውን ስክሪን ሪከርዶች ልሰብስብ ለሚስትህ ልኬላታለሁ። ሰክረ ገብታ አፍን ስትከፍት ልኬላት ይህንን የሚለው በምን ምክንያት ነው ብዬ ላኩላት በዋትሳፕ። ከዛ ምን አለች? አለቀሰች። ስታለቅስ ስራዋን እኔ አንቺን አልተቀየምኩሽም፣ በአንድ ሰካራም ባለጌ አንቺን አልቀየምም፣ የኔ እናት ግን ኬት አምጥቶ የት ያቀኛል ብዬ ጠየቅኳት። አለቀ። ጨርሻለሁ። ረዋን እኔ አንቺን መቼም እንደማልቀየምሽ ነው የምነግርሽ። አሁን ወደ መፍትሄው እንግባ። ለአንቺ ምን እንድናደርግልሽ ነው የምትፈልጊው? እኔ ሙኒት ታሜ ይኸዋለን ሶስታችንም ይህን እናርጉልኝ በይና አቅማችን የሚፈቅደው ከሆነ እናደርግልሻለን። እሱን እንኳ አወራን ትላንትና ማታ ላይ ነው የገባ ነው አይደለ? በሽምግልና እኔም ለፈጣሪ ልሰጥ እኔም ክሴ ላነሳ እነሱም ክሳቸውን እንዲያነሱ እንደዛ ነው የተስማማ ነው። ይሻላል። ጥሩ በቃ እንደዛ እናደርጋለን። ሰዎችን እናሸማግልሻለን። ሙኒትና ታሜ ያሉ ከነሱ በላይ ሽማግሌ የለም። ስለዚህ ያሸማግሉሻል። አለቀ። ክስትሽን ታነሻለሽ። እኔም አነሳለሁ እነሱም ያነሳሉ። እና እሺ አሁን ከእነሱ ጋር ታርቀሽ ክስሽን አንቺም ካነሳሽ እነሱም ክሳቸውን ካነሱ ሌላ ያስለቅስሽ የሚችል ምክንያት አለሽ? እንደገና እርቅ ሳይሆን ክስ ማንሳት ነው። ተሸማግላችሁ እኮ ነው ክስ የምታነሱታል። ፍቃደኛ ካልሆነ አያነሱም። ፍቃደኛ ካልሆንሽ አታነሽም። መስማማት ማለት ላይክ አንዳንዴ ጓደኛ አትሆኝም፣ ግዴታ ቤተሰብ አትሆኝም። አብረሽ አበይም አጠጭም፣ ግን በቃ ዝም ትባባያለሽ። ገባሽ? በቃ ዝም ትባባያለሽ። ማስረጃ ስላልተገኘ ነው ኬዙ የተዘጋው። የቪዲዮ ጉዳይ መስሪውን እንትን ሙሃሚ ጠበቃ ሚዛን ያናገር ነው ጊዜ ያለው የቪዲዮ ጉዳይ ማስረጃው በቂ ስላልሆነ ነው ያለው አይደል? ይኸው እንግዲህ ታሜን ስለነበረ ሴሙ በእኔ ስለነበረ እንትን የለም። ሴም ካርዱ በአንቺ ስም ስለሆነ በቂ ማስረጃ። ህግ ደግሞ አንቺ ስለፈለግሽ አንቺ ስላለቀሽ ለአንቺ ሲል የሚቀየር ህግ እኮ የለም። የዓለም ህግ እኮ አንድ ነው። ስለዚህ ሴም ካርዱ በአንቺ ስም ስለነበር አንቺ ሆን ብለሽ ብታደርጊ ውስጥ እኛ በምን እናውቃለን ነው ህጉ የሚልሽ። ገባሽ? ሴም ካርዱ በእነሱ ስም ቢሆን ኖሮ ኦኬ። ሴም ካርዱ እነሱም ብልጥ ስለሆኑ በአንቺ ስም የተገዛ ሴም ካርድ አንድ ቤት ስለምትኖሩ ያንን ሴም ካርድ ነው የተጠቀሙት። ስለዚህ በቂ ማስረጃ ካልተገኘ ፋይሉ ተዘጋ። ስላልተገኘ ፋይሉ ከተዘጋ ምንድን ያለን እድል? እነሱ ደግሞ በተራቸው የከሰሱሽን ክስ እንዲያነሱ፣ አንቺም ደግሞ ያንን ክስ እንድታነሺ በእርቅ በሽማግሌ ተፈቶ ጉዳዩ ክሱ ተነስቶ የዛኔ በፈለግሽ ሰዓት ትሳፈሪያለሽ። እኔ አሁን ግራ የገባኝ ነገር ረዋንጌ ያልገባኝ ጭንቅላቴ ላይ ያለው ጥያቄ በዚህ ሰዓት የ8 ወር እርጉዝ ነሽ፣ ኢማራት ነው የምትወልጂው፣ ወደ ኢትዮጵያ መሄድ እንደማትች ታውቂያለሽ። እኔ አሁን 5ኛ ዙር ጋር ለማውጣት በኋላ ነው ያወቅኩት እንጂ እንደማልችል መሄድ የ8 ወር እርጉዝ ስለማያስታውቅ ዶክተር ካልጻፈልሽ እኮ ፕሌን ላይ መሰቀል እኳች ማሬ ይቻላል። የገባኝ እርግዣ ለቃ አንቺ ስታስረጅኝ ከዛ ገባኝ እንጂ ያለ። ስለዚህ አሁን ላይ መሳፈር ስለማትችል ምንድነው ማድረግ ያለብሽ መሰለሽ? በሰላም እርግዝናሽን ጨርሽ፣ ውለጂ፣ እናትሽን አምጪ፣ ታርስሽ። ቀስ ተብሎ ክሱ ይዘጋል፣ ይነሳል፣ ትራቭል ባልሽ ይነሳል። ኸላስ ማፊ ሙሽኪላ ሰሆለላ እንሻላ። እኔ ብቻ አንቺ አትቀይምኝ። ላዚም በልጆች የምላለው ረዋን ወላሂ ላዚም አንቺ ማጣት አልፈልግም። ወላሂ ላዚም እምቢ ረዋን እማዬ ትሙት አልተቀየምሽም። ሳይመን ይሙት ልጆቼን ይንሳኝ። ወላሂ ላዚም አልተቀየምሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ እኔ ከጎንሽ አለው። እስከ መጨረሻው ከጎንሽ ነኝ። እሺ ታሜ ሙኒትም እሺ፣ ሁላችሁም ይቀርበሉኝ። በቃ ማለት አውርቼሽ ነበረ እህቴ። ምንም ቢሆን እኔ ሁላችንም ከጎንሽም ነው። ትላንትና ማናገሬሽ ነበረ። ምንም አልተቀየምኩሽም። አንድችም ቀንም ደግሞ አልቀየምሽም እህቴ። እሺ
እሺ ታሚ ያመሰግናለሁ። አብዬ ሁላችሁም አንቺም ንገሪያት ህዝብ በፊት ልቧ እንዲያርፍ። አንቺም እንደኔና እንደ ታሜ እንዳልተቀየምሻት ንገሪያት ሙኒቷ። እኔ ትላንትም ነግሬሻለሁ። እኔ መቀየምም አልችልበትም። ሲጀመር ታውቃለች ራሷ። እኔ ቅርብያታለሁ። ምንም ነገር የለም። የእሷን ሰላም ነው የምንፈልገው፣ የቤቷን ሰላም ነው የምንፈልገው። በተፈለገው ሰዓት ለምንም አይነት ነገር አለን እኛ። ሀቡ ሳሪና ታስገቢልኛለሽ? ሳሪቲን ጥሯት ውዶቼ። ሳሪቀርታ ልጠይቃት፣ እሷንም አስቀይሜያታለሁኝ። እሺ እናቴ። ከዚህ በኋላ ግን ይኸውልሽ እሱ አፉን ለሚከፍተው ነገር አንቺ ኃላፊነት አትወስጂም። እሱ አፉን ለሚከፍተው አንቺ እየወጣሽ ይቅርታ አትጠይቂም። አሁንም ድጋሚ ሌላ ቀንም ሰክሮ እንደገና ገብቶ ማቀርሸቱ አይቀርም፣ ነገም ከነገ ወዲያም። አንቺ እሱ እየወጣ አፉን በከፈተ ቁጥር ኃላፊነት የለብሽም ይቅርታ የመጠየቅ። አንድ ሰው 18 ዓመት ልጄ ማለት ነው ሳይመን 18 ዓመት ከሞላው በኋላ ለሚናገረው ነገር እኔ እናቱ ኃላፊነት አልወስድም፣ ራሱ ነው ኃላፊነት መወስደው። እሱ ለሚሰራው ወንጀል እኔ አልታሰርም፣ ራሱ ነው የሚታሰረው። ስለዚህ አንቺ እሱን ወክለሽ ይቅርታ መጠየቅ ታቆሚያለሽ። ዚስ ኢዝ ላስት። እሱ አፉን ይከፈት፣ አንቺን ማንም አይቀየምሽም። እሺ ከዚህ በኋላ እሱ አንድ ነገር ተናገረ ብለሽ ማንንም ይቅርታ ጠይቂም፣ አንቀየምሽም። እኛ እሱ በተናገረው አንቺ አንገል እንዴ። እሱ የራሱ መታወቂያ፣ አንቺ የራስሽ መታወቂያ አለሽ። እሱ የራሱ ፓስፖርት፣ ማንንም እኮ አይወክልም ማሪ። እሺ ማሪ፣ በችን አንገትሽ እንዳደፊ። እሱ እየወጣ አፉን በከፈተ ቁጥር አንቺ አንገትሽ እንዳደፊ። አንቺ የምትወቀሽ የምትጠየቂው ራስሽ ከአንቺ አንደበት በምትወጣው ቃል ነው። ከአንቺ አንደበት ብቻ ክፉ ነገር አይውጣ። ሳሪቲን ጥሯት ውዶቼ፣ ሳሪቲን ጥሯት ፕሊስ። ዋትሳፕ ላይ ቮይስ ላድርግላት ሰዎቹን ማለት ነው። ታሜ ሙኒት እንትን ነው ማለት በውስጥ ነው የሚሆነው ሽምግልና። እዚህ ከፈለጉ እዚህ ጋር ጠርተናቸው ህዝብ ፊት ብናስታርቃቸውስ? የሚፈልጉ አይመስለኝም። እኔ አሁን ኦፕሽን አለ፣ እንጠይቃቸዋለን። እሺ ፈቃደኛ ከሆኑ ሳሪቴን ሳቡልኝ ውዶቼ። ፍላወር ላኪ ሳርዬ። ሳሪ ላይፍ ላይ ነበረች ታረቋት። አይ አልመጣለች። እንዴት ናችሁ ላችሁ? እንዴት ነች ሳርዬ? አለሁልሽ። እንዴት ነሽ? አለን። የዛ ዕለት እኮ ቶሎ ሄድሽ። ምን ሆነሽ? ሁለት አንበሳ ሰጥሽ ሳትመሰገኝ በደንብ ትሄጃለሽ። ምንድን ያጣልፍሽ እንደዛ? ተይኝ እስኪ ውዴ፣ አንድ ቀን አወራሻለሁ በደንብ አታስቢ። አንበሳው እንዳይጎል ብዬ፣ ሌላኛው ደግሞ ሮጦ እንዳይወጣ ፈርታ ነው። ከውስጥ ያለው ተከትሏቸው እንዳይሄድ ፈርታ። ባርኩልኝ ሳሪ። እኔ ማሪ አረገኒ በመል አንዱ የቤቢ ሻወርሽ ነው ውዴ፣ አንዱ ምላሽ ነው ማሪ። ስጦታው ደርሷታል። በስልሽ የሆነ ነገር ይገዛላታል ስትወጣ። ለማርያምን ጣጣ የለውም። ይገባሻል፣ የምርም ይገባሻል። ምክንያቱም አቡ በጣም ጎበዝና እኔ አሁን በጣም ከአንቺ ብዙ ነገር በፊት አይደለም አሁን እየተማርኩ ነው። ገባሽ? ስለዚህ በአንድም በሌላም ሰበብ በቃ ልክ እንደ አንቺ አይነት ስትራቴጂ ነው መከተል የምፈልገው። ከይቅርታ ጋር እያወራሁ ነው። በራስ መተማመንን የምሬ እንዳለች። ስለዚህ ቆራጥ ነው የአቋም ሰው መሆን አለብሽ። ጀግና ቆራጥ አቋም ሰው ምንም አያመጣም። በጣም አመሰግናለሁ። ሳሪቲ የቀራንሽ አሁን ረዋን ይቅርታ ልጠይቅሽ ነው። ኧረ እንደው እሺ፣ ግን ያው እንደው ሀቡን ያሁን የማስበው ለእሷ ነው። አሁን ባለውበት ሰዓት ትረጅኛለሽ። አውርተናል፣ እኔም ታሜም ሙኒትም አውርተናል። እኔ መክሪያታለሁም። ጤናዋ በጣም ያሳስበኛል። ሀቡ ሴት ናት፣ እርጉዝ ናት፣ ቀኗ እየደረሰ ነው። በዚህ ሰዓት እንደዚህ በምትሆን ሰዓት ሁለት ነፍስ ነው የሚጎዳው። ስለዚህ ነገሮችሽን ከሁለሽ በኋላ ማስተካከል ትችያለሽ እና ስትሆኚ ደግሞ ብዙ ነገሮች ትትያለሽ። ብዙ
ነገሮች በጣም ያስደስቱሻል፣ አትከፊም እባክሽ ብዬ እየነገርኳት ነው። ስለዚህ ምንም ችግር የለም። ለእሷ ደስ እንዲላት ለተፈጠረው ነገር ሰላም እንድትሆን እሺ ይቅርታ ትበለኝ። ግን አሁንም አቦ ምከሪያት፣ ራሷን ብቻ ታስቀልጥ። በአሁኑ ሰዓት የሚያሳስብ ነገር እኮ አልነበረም እኮ። ምን ሆና እንዳሳሰባት አለ። አሁን አንቺ ስታስረጅኝ ነው ይገባኛለች። በዚህ ሰዓት የ8 ወር እርጉዝ መሳፈር አትችልም። ስለዚህ መሳፈር ካልቻለች ትራቭል ባኑ ቢቀመጥስ መሳፈር እስከምትፈልግ ድረስ በሆነ ሰዓት ባስፈልጋት ኢትዮጵያ መሄድ ባስፈልጋት ሰዓት ቢፈታስ ያ ችግር። ማርያምን በቅርቡ ታሜ ቤት ተገናኝተን ቁጭ ብለን እጇን ይዤ ረዋን ከዚህ ነገር ውጪ ውለጂ፣ ልጅሽን እቀፊ፣ በቃ በሰላም ተገላገኝ፣ ከዛ በኋላ ሁሉ ነገርሽ ይቀጥላል ብዬ እጇን ይዤ መክሪያታለሁ። ጠይቂያት። በቅርቡ 1 ዊክ አይሆነው 1 ዊክ ቢኮዝ ኦፍ እሷ ሴት ናት። ገባሽ? የደም መዛባት ይኖራሉ፣ አለመብላት ይኖራሉ፣ መጨናነቅ ይኖራል። ከባድ እኮ ነው እርግዝና። እጇን ይዤ ነግሬያታለሁ፣ መክሬያታለሁ። ስለዚህ አቦ እኔ ችግር የለብኝም፣ ግን ለእሷ ደስ እንዲላት አርጌ ምን መሰለሽ፣ አሁን እሷ ይሄ ሰካራም ባለ ወጥቶ አፉን በከፈተ ቁጥር ልትጨነቅ ነው ስለኛ። ገባሽ? ስለዚህ እኔ እንድታቅ የምፈልገው ነገር እኛንም አንቺንም ታሜንም ሙኒትን ማንንም ሰው ቢናገር እኛ እሷን እንደማንቀየማት ሁሉም ሰው ስለ ራሱ ኃላፊነት እንደሚወስድ ላይ ከእሷ አንደበት የሚወጣው ነገር እሱን እንጂ የሚወክለው እሷን እንደማይወክል እሷን እንደማንቀየማት ተሰምቷት ደስተኛ ሆና ነፃ ሆና ነው እንድትኖር የምፈልገው። ገባሽ? አሁን እሷ የተጨነቀችው እሱ አፉን ለከፈተው እኛ እሷን የተቀየምን መሰላት። ገብቶሻል? ለሀቡ ነግሬያታለሁ፣ በቀደምም ነግሬያታለሁ። ምክንያቱም ይኸውልሽ ሀቡ አንድ ሰው ምከረው እምቢ ካለ ምከረው። ያኔ 1 ቀን ትታገያለሽ፣ 2 ቀን ትታገያለሽ፣ 3 4 ጊዜ ግን ራስሽን አሳልፈሽ አትሰጭም። መጀመሪያ ራስሽን ነው መውደድ ያለብሽ። ባልም ልጅም ምንም አንቺ ስትኖሪ ነው የሚኖሩት። አንቺ ከሌለሽ ማንም ሊኖር አይችልም። ስለዚህ መጀመሪያ ራሷን ካኖረች በኋላ አሁን ባለችበት ሁኔታ ማንም ምንም አያስፈልጋትም። ሰላሟ ብቻ ሀቡ፣ ሰላሟ። እሷ ሰላም ከሌላት እንዴት ነው ልትወልድ የምትችለው? ባል ትርኪ ምርኪ ልጅ ምናምን ከኋላ ነው ክስ ምናምን። ይሄንን እጇን ይዤ አስረድቻታለሁ። ረዋን ደግሞ የሰው ምክር መስማት አለባት። ተረድተሽኛል አቦ? ቢስትሮንግ መሆን አለባት። ሶሻል ሚዲያ ላይ ያልተሰደበ የለም፣ ሶሻል ሚዲያ ላይ ያልተባለ ሰው የለም። ማን ግን ምንም አላመጣም። ማንም በሶሻል ሚዲያ ተሰርቦ የቀረ የለም። እንደውም በዚህ ሰዓት በጣም ወዳጆቿ እየበዙ የሚገርምሽ እኔ አሁን ማር አምጥቼ አላውቅም። አስቢ እንግዲህ እኔን እሷ ሰፖርት አርጋኝ ማር አምጥቼ እንዲሸጥ አርጋኝ። ኢማጂን ምን ማለት ነው? መረዳዳትን መከባበርን ነው እንጂ መሆን ያለበት። እየወጣች እንደዚህ ካለቀሰች ራሷን ችግር ውስጥ የምትከት ከሆነ ነገም ኃላፊነቱን የሚወስድላት ሰው አይኖርም። ይህንን ልነግራት ይገባል። ስለዚህ ጠንካራ ሴት መሆን አለባት። ማንም መጣ ማንም ሊያሳስባት አይገባም ከዚህ በኋላ። እዚህ ሰምተሻል? ዋንሽ ሰምቻለሁ። ግን አሁን በአሁኑም ይቅርታ ልጠይቅሽ እፈልጋለሁ። የዛሬ ዓመትም ያው ውስጥሽ ጠባሳ አለ። ወረዴ በእኔ ይቅርታ የሚፈታ አይደለም። ከረፈደ ነው የገባኝ። ብዙ ነገር ሆነሻል። እኔ ሶሻል ሚዲያ ላይ ባልመጣ ያሳለፍሽው ስቃይ አታሳልፊውም ነበረ። በእኔ ምክንያት ማለት ነው። እና ለጠላት አሳልፌ አልሰጥም። የሆንሽው መናገር አልፈልግም። እዚህ እንተዋወቃለን። ሀቡም ታውቂዋለሽ። እሷ በውስጥ እነግርሻለሁ ወይም ደግሞ ታውቂዋለሽ። ስለዚህ ያ ነገር ተፈጥሮ እንኳ ፊትሽን አላዞርሽብኝም፣ ጀርባሽን አልሰጠሽኝም። እንደ እህት ልክ እንደ ሀቡ አለሽ። በቃ የሆነ ነገር ሲከፋኝም አንቺን እንትን ስልሽ በቃ በቀናነት ነው የምትመልሽው። እና ይህን እኔ እንጃ አላህዬ፣ እኔ ዱዓ አድርጌልሻለሁ፣ ዱዓም እያደረኩልሽ ነው። ለምን መመለስ አልችልም፣ ያንን ነገር መመለስ አልችልም። ተጽፏል፣ አንዴ ከላይ ተጽፏል። ሰበቧ ግን እኔ ነኝ። ልሳቅ እንጂ ውስጤ እርርድብን ነው የሚለው። ለምን? ምክንያቷ እኔ ነኝ። እኔ ባልመጣ ያ ነገር ባይፈጠር እንደዛ አትሆኝብኝም እህቴ ነበረ። ስለዚህ ይቅርታ፣ በዛ ጉዳይ ይቅርታ። እኔ በአላህ ለምን ሰላም እንድሆን ማለት ነው። እኔ ውስጤ ሰላም ባያየሁሽ ቁጥር ያ ቀን ነው ትዝ የሚለኝ። ታስታውሻለሽ? የነገርሽኝ እያለቀስሽ ያ ነው ትዝ የሚለኝ። ሳይሽ ያ ቀን ነው ትዝ የሚለኝ።
እግዚአብሔር የወደደውን የፈቀደውን ነው የሚያደርገው። እሱ ካልፈቀደ ካልወደደ በህይወታችን አንድም ነገር መሳካት አይችልም፣ መሆንም አይችልም። ምናልባት እኛ ሰዎችን ሰበብ እናደርጋለን እንጂ እሱ አልፈቀደም። ያ ነገር ደግሞ ቢሆን እኔን የሚያጠፋኝ ወይም ደግሞ እኔን የማያኖረኝ ነገር ሆኖ ሊሆን ይችላል። ስለዚህ በምንም መልኩ መጸጸትም የለብሽም። ሆነ በቃ በቃ አልኳል። አሁን ግን እኔ ለአንቺ አስባለሁ። ገባሽ? አንቺ ለእኔ እንደምታስብን እኔ ደግሞ ለአንቺ አስባለሁ። ስለዚህ ለልጅሽ መኖር አለብሽ። ህይወትሽን መምራት አለብሽ። ሰላም መሆን አለብሽ። በቃ አለፈ። በምንም መልኩ ይቅርታሽን አለመቀበል አልችልም። ትናንትም ተቀብያለሁ፣ ዛሬ እቀበላለሁ። በቃ አብሽር፣ ከጎንሽ ነኝ፣ እህቴ ነሽ። ማርያም አሁን ራሱ አቡ እመጣለሁ ብያል ነበር። እመቤቴ ሂጂ ሙባረክ እግዜር ይስጠው ሂጂ አቡ ጋር ሲል ሂጂ ብዬ ነው እቤት እመጣለሁ ሁሉ ብያት ነበር። ጌታ ሀራም ያ ሰራ። ስለዚህ አሁን ረዋን ማንም የተቀየምሽ የለም። እኔም ታሜም ሙኒትም ሳሪቲም አልተቀየምንሽም። እሺ ማሬ፣ ቆይ ስልክ ተደወለባት መሰለኝ። ልቧ ደስ እንዲለው አለመቀየማችንን ካወቀች ከዛ በኋላ ደግሞ ወደሚቀጥለው ግን አሁንም ነገ ነገር እንዳይመጣ ደግሞ ነገም እንደገና መልሳ ወታ ሚዲያ ላይ እንዳታለቅስ አሁን ቢነገራት መቼ እንትን እንደሚባል መቼ ከሰዎቹ ጋር እርቁ እንደሚደረግላት ቀኑ ቢነገራት እና ሽምግልናው ታሜና ሙኒ ተባካችሁ ነገሯት። እናንተ ናችሁ እዛ በአካል ያላችሁ። በአካል ነው ወይ ወይንስ እነሱ ህዝቡን ሼም ይዟቸው እሺ እንዲሉ ላይቭ ላይ ይሁን የሚባለውን ነገር ወስኑና ነግራችሁ። አይ በአካል እዛ ተገናኝተን እናደርጓለን በአካል ይሁን ሽምግልናው ካላችሁ በአካል አድርጉት። አይ እዚህ ኦንላይን ላይ ይሁን ህዝቡ ከብዷቸው እሺ እንዲሉ ክሳቸውን እንዲያነሱ ካላችሁ እናንተ ወስኑና ንገሩን። አሁን ይነገራት፣ ቀኑ ቀጠሮ ይያዝ። ምክንያቱም እንደገና ነገም ከትንሽ ወራት በኋላም እንደገና አርባን ወታ ማልቀሱ አይቀርም እንደገና። ስለዚህ ቀን ቀጠሮ ይያዝላት በእናታችሁ ፕሊስ። ረዋን ተመልሰሻላ? ሰምተሻል? እኔ ያለው እነሱን እየጠየቁ ማናችንም ያው ሳርዬ ይቅር ብላሻለች። ሙኒት፣ ታሜ፣ እኔ ማናችንም አልተቀየምንሽም። ልንረዳሽ ዝግጁ ነን። ያ ባለጌ ወጥቶ አፉን ስለከፈተ አይደለም ማንም በስድብ እኛ ማንንም እንድንረዳ ሊያስገድደን ማንም አይችልም። ይሄን አስረግጠሽ ንገሪው። ኦኬ። ስለዚህ አንቺን ስለምንወድሽ ለአንቺ ስንል እንግዲህ በሽምግልና ተብሏል። ሽምግልናው እኔ እየጠየኩ ያለሁት አሁኑኑ ቀኑ ቀጠሮ ይነገረን። ነገም ደግመሽ አሁንም በቀጠሮ በምናምን ይባልና ይረሳና ከዛ ድጋሚ ነገ ሞትሽ ታለቅሻለሽ። ሶ ዛሬ ቀጠሮ ተወስኖ ሰዎቹን በላይቭ ይሁን ወይንስ በአካል የሚለውን ታሜና ሙኒት ይነጋገሩና ይንገሩ። በአካል ካሉ ቀነ ቀጠሮ ተቀጣጠሩ እዚሁና ተለያዩ። በአካል ሄዳችሁ ተሸማግላችሁ ውጤቱን ንገሩን። አይ ላይቭ ላዩም ካላችሁ ላይቭ ላይ ወስኑ፣ ተነጋገሩና ንገሩን። ትላንትና የተባለው ዛሬ ነበር ቀጠሮ። በአካል ነው የተባለው? በአካል እሺ፣ ተደዋወሉ፣ ተቀጣጠሉ። ውጤቱን ነው ወደ እዚህ ይዘ ነው መምጣት የፈለግነው ወደ አንቺ ማለት ነው። ውጤቱን ለምን ያው ታውቂዋለሽ፣ በቀደም የነገርኩሽ ነገር አለ አይደል? ያ ነገር እንዳይፈጠር ውጤቱን ነው ይዘን መምጣት የፈለግነው። እንግዲህ አላቅም ደግሞ ውሳኔያቸውን አላቅም። እነሱ እንደሚሉት ይሆን። እኔ ለዛሬ ቀጠሮ ከነበረ ተገናኙ በአካል ወይስ ምንድን ነው? እኔ እንጃ። ያው ከእነሱ ነው የምጠብቀው። አልደወልሽም? የሰጠኸኝ ቁጥር አይነሳም። ደውያለሁ ግን አይነሳም። እኔ በቃ በእኔ በኩል እነሱ አሉ። በቃ እነሱ ናቸው የሚፈጠረው ነገር። አንቺ በትልቁ ሙኒትም ታሜም ስላሉ አሁን ለሳራ ላበሻ ልደውልላት። አንድ ሳሪም ስላለች ሳሪ ላበሻም አለች። እዛ ውጤቱን ይዘን እንድትመጣለን ላንቺ እንደዛ ይሆንሽ ሚኪ ፍላወር ላክ አለ እኮ ላይ መሰለኝ አለ። ሚኪ አስገቡኝ ብሎ ጽፎ ነው አላየሁትም። አለ
ቆይ ታሜ ሳሪቲ ጋር ሳራ አልሐበሻ ጋር እየደወለ ነው። እየሰራልኝ አይደለም። ምንም አይጠራም። ምንም እንትን አይልም። ዝግ ነው። ኮመንቱን አንብቤ ረዋል። ሀቡ ታብታብ እያደረግንላት ግን ደግሞ እንዳታለቅሺ ስንላት ትቦልከናለች። ስታለቅሺ አታልቅሺ ሲሉሽ ለምንድን ነው የምትቦልኪያቸው ልጆቼን? ኖ የሚሰድቡኝም ብቻ ነው ማለት በደግ እንዴት ነው አንቺ የሆነ ነገር ሆነሽ ቁስልሽን በቁስልሽ ላይ ሌላ ቁስል ሰው ሲጨምርብሽ የዛኔ ወዲያውኑ ብለው አንቺን በእንባ ነው ችግር የሚፈታ ብሎ የመከረሽ ማለት ነው። በማልቀስ ነው ችግር የሚፈታው ያለሽ ማለት ነው። በማልቀስ ችግር አይፈታም። አሁን እንደዛ ሳይሆን እኮ ማንም ሰው እኮ ፈልጎት አያለቅስም። ሀቡዬ ፈልጎ የሚያለቅስ ሰው አለ። አመሏ ነው ትባያለሽ። በቃ ከዚህ በኋላ እኮ አንቺ ላይፍ ከፍተሽ ብታለቅሽ ከዚህ በኋላ አመሏ ነው ጀመራት ተብሎ ነው ስክሮል የምትደረጊው። ሲሪየስ ጉዳይ ሲመጣ እሺ አልቅሺ፣ በትንሹም በትልቁም እየወጣሽ። አሁን በቀደም ባሌ ወጥቶ አመሸ ብለሽ ላይም ላይ ስታለቅሺ ሪካርድ ላኩልኝ። ግን በውስጥ ግን ነገርኩሽ ምክንያት ፍራቻዬ ምን እንደነበር አይደል? ምን አስፈራሽ? ሊታሰር ወንድ ልጅ ነው ይታሰራ። ጫው ነው ይሟሟል። ልጅሽ ነው ባልሽ አልገባኝም። ይታሰር ወንድ ልጅ ነው። እስር እኮ ለወንድ ልጅ ነው። ቤተሰብ እንዴት ናቸው? ሀቡዬ ወይም እንዴት ነህ? ሰላም አለን አለን። እኔ እንኳ አስገቡኛል አልኩም፣ ግን ከታች ጽፉ ስላየሁኝ እንደ ኮመንት ላድርግ ለራዋን በጣም ስለምወዳት ስለማከብራት ማለት ነው። እና በባለፈውም ያ ነገር ስታለቅስ እኔም ደርሶኛል። እና እንደ ሴት ልጅ ደግሞ በሆዷ ጽንስም ስላለ በሰው ሀገርም ስላለች ያለችውንም ሲቹዌሽን ስለምታውቂው ከዛ አንጻር አንዳንድ ሰው የሆነ ችግር ነገር ማያስለቅሰው ነገር የሚያስለቅሰው በውስጥ ያለው ችግር ሲደራረብበት ነው። ገባሽ? ኮርለባ ሰው ማጭድ አታውሰው ነው ነገሩ። ግን እኔ ኮመንት የማደርገው ምንድነው አሁን የመውለጃ ጊዜሽም እየቀረበ ስለሆነ የምትፈልጊው እርዳታ ካለ በግልጽ ነገር እርዳታ እንትን ብትይና ብናግዝሽ ነው እኔ የምለው ይሄን ነው። ብናግዝሽ እና በስርዓት ወልደሽ እስከምትነሽ ድረስ የምትሽውን ነገር ሳትሳቀቂ በደንብ እንደ እናቶቻችን ወግ ማድረጉን አይተሽ ብትነሽ ነው የመጀመሪያው ኮመንት። ሁለተኛው ምንድነው ለባለቤትሽ ለኡስማን ነው። በባለፈው በሀንዬ ጉዳይ የተጀምሮ ሳለ ሁሉንም ሰው ጠቅሎ ነበር ሲሳደብ የነበረው። ከትናንት ወዲያም እንደዚህ አይነት ነገር አንቺ በጣም ጨዋ ልጅ ነሽ እናውቃለን። በዛ ጉዳይም ብዙ ነገር እንደደረሳችሁ ሰምቻለሁ። እና ብትመክሪው ባይሳደብ በቃ የሆነ ነገር ጓ ባለ ቁጥር ሚዲያ ላይ ተወጥቶ ሰው አይሰደብም። ጥሩ አይደለማ። በተለይ ደግሞ ያላችሁበት ቦታ ጥሩ ስላልሆነ ከነገ ወዲያ በእያንዳንዱ ነገር እርዳታም ሲያስፈልጋችሁ የሰው ምክርም የሰው እርዳታ በእያንዳንዱ ነገር ሲያስፈልጋችሁ ከጎንሽ ማህበረሰቡ እንዲቆም እሱ የሚናገረውን ነገር ለምንድን ነው አንተ በመናገርህ የሚሰማ ሰው የለም? ለምንድነው ሰው የምትሳደበው? ከዚህ በኋላ አንድም ሰው በሚዲያ ላይ ወጥተህ ባትሳደብ ደስ ይለኛል። ሰው አታስከፋ ብለሽ እሱም ምከሪው ማለት ወይ ደግሞ ያሮ ነው በምን ሲቹዌሽን ሆኖ እንደሚሳደብ ሁሉ ሳይገባኝ ነው የማየው። እና ባይሳደብ አንቺንም ባያስጠቁርሽ ጭምር ነው የምለው። ባለቤትሽ ስለሆነ አክብሮት አለን ለባለቤትሽ። ግን ይህን እንደ ኮመንት ነው ፊድባክ የምንሰጠው ለሱ። ከዛ ውጭ ግን ዋናው ነገር የአንቺ ጉዳይ ስለሆነ በግልጽ አናግሪያት። አውዬንም ታሜም አለ ሙኒትም እዚህ ያሉት በሙሉ የአንቺ ረዳቶች ናቸው። የምትፈልጊውን እርዳታ ያስፈልገኛ ነው አቅሜ አይፈቅድም ወልጅ ተመልሼ ስራ እስከመመለስ የምትይ ከሆነ ሁላችንም የምንችለውን ነገር እናግዝሻለን ለማለት ነው። ይሄን ለማለት ነው የገባው፣ ለሌላ አይደለም። እሺ ከበቂ በላይ ነው ህዝቡ የረዳኝ። እኔ ምንም አውሪ አልፈልግም። ሽንገረው ለሚኪ በምን ሁኔታ ላይ ሆኖ እንደሚሳደባት ለምትለው እየሰከረ ነው እየወጣ የሚሳደበው እየጠጣ። ኦኬ ይሄ ደግሞ ለወደፊት ለአንቺ እነሱም ጥሩ ስላልሆነ ቢያቆም ይሻለዋን። ካልሆነ ግን መቀመቅ ይዞሽ ይወርዳል። እሺ እኔ ስለ ችግር የለው ወንድ ልጅ ነኝ ይስደበኝ ማንንም ይሳደብ። ግን ለአንቺ ከነገ ወዲያ እህቶችሽን እርዳታ ለምትፈልጊ የወንድሞችሽን እርዳታ ለምትፈልጊ ደግሞ በሱ ምክንያት ሰው እንዳይርቅሽ ተጠንቀቂ ለማለት ነው። እሱም ቢሆን ይህን ቢሰማ መልካም ነው። እንደ ወንድም ምክር ነው የመከርኩት። በነገራችን ላይ ምናልባት እየጠጣም ከሆነ ደግሞ ባይጠጣ እሱን ነው የምችለው። ግን አትሊስት ላይቭ ላይ አይጠጣ፣ ላይቭ ላይ አይጠጣ። ክፉ ነገር ለእሱም ጥሩ ስላልሆነ ነው እኮ። እምቢ ካለ ደግሞ መጠጣት ከሚስቱ ጎን ሆኖ ይጠጣ። እርጉዝ ሚስቱን ቤት ጥሎ ሄዶ ክለብ ከጓደኞቹ ጋር የሚጠጣው ምን አይነት ባል ነው? እርጉዝ ሚስት ቤት ለብቻዋ ተጥላ። እንዲህ እርጉዝ ሚስት እኮ ድንገት ምጧ ይመጣል። እርጉዝ ሚስት እኮ ድንገት ደሟ ከፍ ይላል። እርጉዝ ሚስት በሰው ሀገር ጎረቤት በማይጠራበት አጋዥ በሌለበት ረዳት የላት ቤት ውስጥ ጎረቤት የለ።
ጎረቤት አበሻ የላት ብቻዋን ቤት ውስጥ ተዘግታ እርጉዝ ሴት ተጥሎ ተወጥቶ ይጠጣል እንዴ? አንድ እሱ ነው ሀብዬ። ሁለተኛ ረዋን ከነገም ወደ ሌሎች ነገሮች ቢፈጠሩ እንደ አይነት ችግር ሲፈጠር በውስጥ ለምትፈልጊያቸው ሰዎች ትደውይና ወይ ትጽፊላቸውና ላይቭ አትግቢ። እሺ እኔ ውድ ለምን ለመሰለሽ ላይቭ ላይ ወጥተሽ ባለቀሽ ቁጥር አውቃለሁ ለምን እንደምታለቅሽ። በአንቺ የደረሰው በማንኛችን የሚደርሱ አንቋቋም። እውነት ነው አውቀዋለሁ እሱን ያለሽበትን ሁኔታ። ግን ላይቭ ላይ እንባሽን ለሰው አለማሳየት በቃ ፈጣሪ ያውቀዋል እኮ። በቃ ጥሩ ስትሆኝ ብቻ ላይቭ ግቢ። ለምን የህዝብ የሚያዝናለ የማያዝናለ የተወሰነው ሙድ ይዛን የተወሰነው ከልብ ያዝና ምን ላግዝሽ ይላል። ስለዚህ ለወዳጆችሽ በቃ በጣም ጭንቀት ነው። ለጥላቶችሽ ደግሞ ጥላት ካለ ብዬ ነው። ጥላት ዳቢዎስ ነው በእርግጥ ለሰው ልጅ። ጥላቶች ካሉ ደግሞ እንዳይደሰቱ እንባሽን በውስጥ ዋጥ አድርገሽ ችግርሽ ካለ ኤኒዌር በቃ እርዱኝ፣ እንደዚህ ሁኛለሁ፣ ወንድሞችሽ አለን፣ ምንም ችግር የለውም እና እሱም ማድረግ ነው። ፈጣሪ በጽንስሽ ያለውን በሰላም ተገላግለሽ ለማየት ያብቃን። በርቺ፣ ጠንካራ ሁኝ። የሁሉ ህዝብ ከአንቺ ጋር ነው ያለው። እንወድሻለን፣ እናከብርሻለን። በጣም ትሁት ልጅ በቃ በጣም ሀርድ ወርከር የስራ ሰው ነሽ እና ፈጣሪ ሁሉ ነገር ያስተካክልልሽ። ይሄን ነው ልል የገባሁት። ሁላችሁንም ወዳችኋለሁ። መልካም ዋሉልኝ። እሺ ወንድም ያመሰግናለሁ በጣም የኛ ጨዋ ወንድም በጣም ነው የምናመሰግነው። ሚኪ አንተ ሄደ ሳላመሰግነው በደንብ እውነት በጣም ጨዋ ልጅ ነው። የሚሰጠው አስተያየት በእያንዳንዱ ችግር ላይ ሰው ችግሩን ረጋ ብሎ በንግግር እንዲፈታ ይመክራል እና በጣም ነው የምናመሰግነው ሚኪ በእውነት እና ደግሞ ማለት ነው እንደ ኡስማን አይነት ሰዎች ደግሞ በስድብ የሚፈልጉትን ነገር ማስፈጸም የሚችሉ ይመስላቸዋል። ወጥተው ስለተሳደቡ እኛ ፈርተን ቶሎ ብለን ለረዋን ሄደን ዳኛውን ሽጉጥ ደቅነን ነው ዳኛው ላይ ትራቭል ባኑን አንሳ ብለን የምናስፈራራው። ህግ የያዘውን ነገር ዳኛ የያዘውን ነገር እኛ ምንድን ነው ማድረግ የምንችለው? ምን ማድረግ እንችላለን እኛ? ወይኔ ኡስማን ሰደበን ታሜ ቶሎ በል ሙኒት ምናምን ብለን ሩጠን ፍርድ ቤት ሄደን ዳኛው ላይ ሽጉጥ ደቅነን ቶሎ ብለን ትራቭል ባኑን አንሳ እንለዋለን? በስድብ ማንም ምንም ማስደረግ አይችልም። ባይዘወይ ስድብ የሚፈሩ ሰዎች ሊኖሩ ይችላሉ። እኔ ግን ስለ ራሴ ስናገር ሀቢባ ስሰደብ ይብስብኛል። ማንም ሰድቦ ምንም ነገር ሊያስደርገኝ አይችልም። ልቤ ከተነካ ብቻ ነው ቁጭ ብዬ ሌሊቱን አዳሬን ለሰው የምለምነው እርዳታ። ምንም ነገር የማደርገው ልቤ ከተነካ ልቤ ካመነበት ብቻ ነው። ማንም አፉን ስለከፈተ ልጄ እኮ የተሰደበ ሰው ነኝ እኔ። ልጄ የሬሳ ሳጥን ላይ ፎቶ ተለጥፎ ያልሞተ ልጄ እኮ ሞተ ተብሎ የተለቀሰበት ሰው ነኝ። እዚህ ድረስ ያየው ሰው አንድ ሰካራም አፉን ስለከፈተ የምገረም ምናምን። አሁንም ስለመጣችሁ እንጂ ቤቴ እኔ ሰካራሙን ከሰው ቆጥሬ ምላሽም አልሰጠሁትም ነበር። ራሱ መጥቶ አበባ ስለላከ ነው ጉዳዩ የተነሳው። እና ማንም ሰው በስድብ ምንም ልታስደርጉ አትችሉም። እርዳታ ስትፈልጉ ወጥታችሁ ስለተሳደባችሁ አይደለም የምትረዱት። እርዳታ ስትፈልጉ ችግራችሁን በግልጽ ስትናገሩ ነው። እንደገና ለቅሶ ደግሞ ረዋን ይህ የመጨረሻ ለቅሶች ነው ብዬ ተስፋ አደርጋለሁ። ችግር ካለ ማልቀስ ካለብሽ ላይቭሽን ዘግተሽ አልቅሽ ለፈጣሪሽ። ላይቭ ላይ መጥተሽ ስታለቅሽ ይሄ የመጨረሻው ነው ብዬ ከፈጣሪ ጋር ተስፋ አደርጋለሁ። ምክንያቱም ከዚህ በኋላ ካለቅሽ ሰው ሻመሏ ነው ብሎ ስክሮል ነው የሚያደርግሽ። ሰሚ ነው የምታጭው በኋላ። ይህ የመጨረሻው ችግርሽ ነው። ኢንሻአላህ የመጨረሻው ችግርሽ ነው ብዬ ተስፋ አደርጋለሁ። ይህ የመጨረሻ ነው። በቃ ያ ጉዳይ ከተዘጋልኝ ሰላሜን የሚነሳኝ ነገር የለም። በቃ እሰጠውና ለሱ እስኪፈርድ ድረስ እሱ ሁሉ ነገር እስኪያስተካከለው ድረስ እጠብቃለሁ በትዕግስት። ምንድን ነው ረዋን እንግዲህ ሐስቢ አላህ ወኒዕመል ወኪል በጣም ትልቅ ናት። አላህ ላይ ነው የጣልሽው። አላህ ደግሞ ጊዜ ይሰጣቸዋል፣ ግን አይረሳችሁም። ስለዚህ ሐስቢ አላህ ወኒዕመል ወኪል በቂ ናት። ወላሂ አልዓዚም ካመንሽበት በጣም በቂ ናት። አይዞሽ እህቴ። እሺ ታምኛ። ለማንኛውም ሀቢብ አንቺም አትቀየሚ። ለአላህ ስቲ እና ለእህት ስቲ እባክሽ ሀቢብቲ። ወላሂ አንዴ የልቤን ተናገርኳል ፈታ። ወላሂ ደግሜ ራሱ አላነሳም። እኔ በጣም የባህሬን ያውቃሉ ተከታዮቼ። አንዴ ረገጥኩት እስኪ በቃው ልኩን ነግሬዋለሁ። አንጀቴ ቂቤ ጠጥቷል። ከዚህ በኋላ ትዝም አይለኝም። በየቀኑ ላይፉን እየከፈተ ቮድካውን እየጠጣ አፉን ቢከፍት ፎቶን ባክግራውንድ ለጥፎ አፉን ቢከፍት ወላሂ ረዋን ኔቨር ኤቨር በአንድ ሰካራ ማለት ቀየማት። በተረፈ በየቀኑ እየወጣ ሀቢባ እያለ ቢያላዝን መልስም አልሰጥም፣ ስሙንም አላነሳም። ቃል እገባላችኋለሁ። አላህ ይዛክር ኸይር ሐቢብቲ፣ አላህ ይዛክር ኸይር። ለማንኛውም እኔ ልወርድ ነው ጋይዝ፣ እወዳችኋለሁ ሐቢብቲ። ኧረ ታሚ ባላ ቀን ቀጠሮ ሳትነግሯት አትውረዱ። ነገ መጣ እንደገና ታስጨንቀናል። ስልኳ ዝግ ነው። እኛ ምንም አይነት ኮሚኒኬት የለንም። ኢቨን ቁጥራችሁን ምናምን አናውቅም፣ ግን ትሰራለች
አልሀበሻ ትላንትና ስናማክራት ችግር የለም ደስ ይለናል። እንዲሁም እዛው ፊት ለፊታችን አውርታ ነበረ። ያቺ ሴትዮ ደግሞ ችግር የለም እስከ ነገ እነግርሻለሁ አሳውቅሻለሁ ብላ ነበረ። ያው አሁን ደግሞ ሳራ አልሀበሻ ስደውልላት 5 ጊዜ ስልኳ ስዊች ኦፍ ነው፣ ወይም ቻርጅ የላትም ወይም ያለችበት አይደል ነው፣ ኔትወርክ ላይኖራት ይችላል። እኔሃው ያው እንጠይቃታለን። እኔም አሳውቅሻለሁ መቼ እንደሚሆን ምናምን ኢንሻአላህ ችግር የለም። ስለዚህ አንተ ሙኒትና ሳሪ አልሀበሻ አይደለ ሆናችሁ ሶስታችሁ ሆናችሁ ታናግሯቸዋላችሁ። ችግር የለም ችግር የለም። ያው እኔ ማለት እንጠይቃቸው ማለት ሜቢ በሶሻል ሚዲያ ሜቢ ማለት መጨረስ የማይፈልጉ ከሆነ መብታችሁ ነው። ያው ተናዞል ብቻ ተደርጎ ኸላስ መዝጋት ከሆነ በቂ ነው ማለት የሚፈልጉ ከሆነ ኦኬ ችግር የለም። በቃ ጠይቋቸው ምን እንደሚፈልጉና በሶሻል ሚዲያም ከፈለጉ እዚህ ጋር ይቅርታ ተጠያይቀው ክሱ ይዘጋል። አይ በውስጥ እንጨርሳለን ካሉም ይሻላ። ብቻ ግን አደራ ታሜ በአላ እሺ። ኖ ችግር የለም ችግር የለም። አላህ እሺ ይበልክ። ሙኒቷ ወይ ሀቡ አደራ በአላ ያለቀ ጉዳይ ነው እኮ። እኔ ከዚህ በፊት አናግሬያቸዋለሁ። ያው ቅድም አፈነደዋለሁ ያለው እንዳልኩሽ እጄን ያነሳሁት ስምምነት እስኪመጣ ድረስ ነው። በሰው ስራ ገብቼ እኔ አልጨርስም። አሁን ሁሉም ሰው ፈቃደኛ እስከሆነ ድረስ እኔ ፋሲካን ከዚህ በፊት አናግሬያታለሁ። ነገም ሳሪ ምናልባት ተሳፍራ ከሆነ አላውቅም፣ ምናልባት ይመስለኛል ሳትሳፈር አትቀርም። ሳራ አልሀበሻ ካለች አለች፣ ከሌለች ደግሞ ከታሜ ጋር ሆነን በስልክ እናናግራቸዋለን። ከተፈለገ በሚዲያ ከተፈለገ ደግሞ በምንድን ነው ስሙ ፎሎ የምታስደርጊኝ ከሆነ በሚዲያ እሺ። እዚህ ጋር ለሀያሽ በአሁኑ ሙኒትን ፎሎ ሆኖ አንቺና ታሜ ትበቃላችሁ። ሳሪ ቅድም ነግራሻለች። ከአንቺ ብዙ ነገር እየተማርን ነው። ሰው ነገ ሊል የሚችለውን ነገር ቀድመን ማስተካከል ያው ለፎሎ ነው ያደረጋችሁት ነው ስለሚባል እዚህ ጋር መታሰብ ጨርሰው። ስለዚህ አትሊስት ተደርገው 183 ሺና 190 ሺ ካልገባች አናደርግም። ለፎሎ አይደልኛ ሰው የምንረዳው አሳዩ። ፎሎ አርጎ አሁን ሙኒትን 190 ሺ ካስገባችኋት ብቻ ነው። አሁን 183 ሺ ናት። ታሜን በነፃ አንሰራም። በነፃ ምንም ነገር የለም። ለፎሎ ብለን ነው እኛ ሰው የምንረዳው። ስለዚህ ፎሎ ካላረጋችሁን አንረዳም። ፎሎ አርጉ። አላህ ይስጥር። የነገ ቪዲዮዎችን አላህ ይስጥር። ለማንኛውም ነገ ግን መልስ ይዘን እንመጣለን። እኔና ታሜ ኢንሻአላህ። ግን ለካ እንደዚህ ግን ሰው ግን ያለ ስሙ ሰው ሲሰጠው ለካ እንደዚህ ያንገበግባል። አየሽ 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 አዎ ተጠቅመሻል ስትባይ ለካ እኔ ከዚህ በኋላ ምንም ነገር ድሮም አልወድም ሀቡ ሀቅ ለመናገር ምንም ነገር ማድረግ አልፈልግም። ከሆነ ነፃ አገልግሎት በቃ ከምር ከልብ። ግን ስራ ጉዳይ ከሆነ መታማትሽ ደግሞ ካልቀረ ግጥም አድርጎ ተጠቅሟል። ነገር ገጣውን መቻል ልክ ቅድም ማለት እኔ አልማርም አልሽ። አሁን ገብቷል መሰለኝ እየጻፉልኝ ነው በዋትሳፕ ገብቷል እየተራገጠ ነው አሉ። እና ይራገጥ አመትነግሪኝ እንትን አንድ ነገር ልንገርሽ ረዋን አንድ ነገር ልንገርሽ። አፍተር ኦል ይሄ ልጅ የልጅ አባት የሚሆን ሰው ነው። ነገርሽን አንቺ በውስጥ አስተካኪ። ቅድምም እንዳልኩሽ አሁን እንግዲህ ሀቡ ፊት ይሄን መናገር አልፈልግም፣ ግን አንድ ምልሽ ነገር አለ። አስተካኪ። አንቺ ነሽ ፕሬዠር ፈጥረሽበት ይሄ እዚህ ድረስ የደረሰው። ካላስ ወደሽ የገባበት ላይፍ ነው፣ እሱም ወደት ላይፍ ነው። ቤታችሁ አሉት ይገባሻል። በምን መንገድ እንዲቀይረሽው እንደዛ ሌላ ሰው አድርገሽው ነበር። መልሰሽ ደግሞ ያፈነዳሽው አንቺ ነሽ። በሁሉ ነገር ወቃሽ መሆን የለብንም። ምናልባት ሀቡ ታሪኩን አታውቅም፣ እኛ ግን አጠገብሽ ሆነን ብዙ ነገር እናውቃለን። ምን ያህል ቀይረሽው እንደነበር እንደገና አሁን ደግሞ ምን ያህል ዘጥ እንዳበዛሽበት አንቺ የሆርሞንም ችግር ይሆናል የምንም ችግር ይሆናል ብዙ ነገር አድርገሽዋል። ግን ሙኒታ
ባልና ሚስት ማለት እኮ ሚስቱ የሆርሞን ችግር እርጉዝ ስሆንና ስነጫነጭ ባሌ ሊችለኝ ይገባል። ባሌ ደግሞ ስራ ላይ ኪሳራ ሲደርስበት ችግር ሲደርስበት ሲነጫነጭ ሊችለው ይገባል። ትዳር እኮ መቻቻል ነው። እቺ ልጅ እርጉዝ ሆና ሆርሞን ካነጫነጫት ካልቻላት ስለተነጫነጫች ወጥቶ የሚጠጣና ላይቭ ላይ የሚሳደብ ከሆነ እንዴት ነው? መርቆ ይስጥ ሀቡዬ፣ መርቆ ይስጥ። ይፈንዳ ይጠረጋ ካልቻለኝ እኔ ስትረስ ላይ ትሆን እርግዝና ሆርሞን አበሳጭቶኝ አፌን ስከፍት ባሌ ማይቋቋመኝ ከሆነ እሱ ደግሞ ችግር ላይ ሲሆን እሱ ሲጮህ እኔ ካልተቋቋምኩት መቻቻል ካሌለ ትዳር ምን አባቱ? ልንቻቻል መሰለኝ ተስማምተን የተጋባ ነው። ሊችለኝ ልችለው አይኔ ብቻ እየቻልኩት እሱ ማይችለኝ ከሆነ ይፈንዳ ይገልበጥ። የእርግዝና ስቃይ አለ፣ ሆርሞን አለ፣ ስንት አይነት ህመም አለ። እጃችን ያውቃል፣ እግራችን ያውቃል። ረዋን ትመሰክራለች። ትላንትና ብዙ ነገር ያኔ አሁን ብሶት ላይ ከሆነች ቀይረላት፣ ሙዷን ቀይረላት። ወጡ ኮርኔሽ ላይ የሆነ ነገር ብዙ ነገር ማድረግ ይችላል። ህፃን ልጅ አይደለም፣ ህፃን ልጅ አይደለም። በዛ ላይ ሺዝ ወርኪንግ እኮ እሱ እየሰራች እርጉዝ ሆና ሊሀፍቱ አንደርስታንድ ሊያደርጋት ሊንከባከባት። እንዴ ባል ማለት እኮ ባልነትን ከኡስማን እንዳትማሩ እያንዳንዳችሁ። ባልነት እንደዚህ አይደለም። ሚስት የሚስትን ገበና መሸፈን፣ ሚስቱ የነገረችው ሚስቱ ስለ እኔ መጥፎ አውርታለት ቢሆን ስለ ሙኒት፣ ስለ ታሜ፣ ስለ ሳሪ፣ ስለ ማናችንም አውርታለት ቢሆን እሱ ሲሰክር ወጥቶ የሚያወራ ከሆነ ልጅቷን እያጋለጣት ነው። ልጅቷን አሳልፎ እየሰጣት ነው ለአደባባይ። ባሌ ደግሞ አደባባይ ወጥቶ የሚሰጠኝ ከሆነ ጥንቅር ይበል። እንዴ ባል እኮ ሚስትን ፕሮቴክት ነው ማድረግ ያለበት። ለሚስቱ ጠበቃ ነው መሆን ያለበት። ለሚስቱ ዘበኛ ነው መሆን ያለበት። እንዴ ልጅቷን እኮ ሚዲያ ላይ እያሳጣት እኮ ነው። አሁን እኮ እሱ ሰክሮ ወጥቶ የሚናገረውን ነገር ሰው ረዋን ባትለው ኬት ያመጣል ነው የሚለው። እኔ ራሴ ያሰብኩት እኔ ራሴ ያልኳት ለእሷ ዋትሳፕ ላይ ምንድን ነው አንቺ ካላልሽው የት አባቱ ያቀኛል? እሱ ትናንትና መጥቶ ቲክቶክ ላይ ስለ እኔ እንዲህ ሊናገር የሚችለው አንቺ ቁጭ ብለሽ ከሱ ጋር ካላማሽኝ ዛሬ ሰክሮ እሱ ወጥቶ እኔን ሊሰድበኝ ኬት ያመጣል? የት ያቀኛል? ገና ከመጣ እኮ ቲክቶክ ላይ 1 ዓመቱ ነው። እኔ ከአንቺ ጋር በነበርኩ ሰዓት እኮ እሱ አልነበረም። ዛሬ ነው የመጣው። ዛሬ መጥቶ እንዲህ ሊለኝ የቻለው ኬት አምጥቶ ነው ብዬን የጠየቅኳት ዋትሳፕ ላይ። ስለዚህ አሁን ሚስቱ ያለችውን ነገር እየወጣ አደባባይ ሊያወራ ነው። አሁን እኔ እንዳላለችው አምኛለሁ፣ ግን እሱ ወጥቶ አደባባይ ላይ እንደዚህ የሚያወራ ከሆነ ሁሉም ሰው ሚስቱ ያለችውን ነው ነው የሚለው። እሷን ነው አሳልፎ እየሰጠ ያለ። እንደዛ ነው እያሉ የነበረው። እናቴ አባቴ ሲሰደቡ ነበር። አብዬ ፎሎ አዳርግልሻለሁ። በእናታችሁ ፕሊስ በፈጣሪ ይዣችኋለሁ። እቺ ልጅ እርጉዝ ናት። እሷ አይመለከታትም። አንድ ባለጌ ሰካራም ስለሚለፈልፈው ነገር የእኔ ወዳጆች ከሆናችሁ እውነት የምትወዱኝ የምታከብሩኝ ከሆነ ረዋንን ደግፏት። ላይቫን ስከፍት ታብታብ ሼር አድርጉላት፣ ፎሎ አድርጓት። ትስራ፣ በሰላም ትውለድ፣ ልጇን ታሳድግ። ኦኬ። ሳሎንና መኝታ ቤት ሆነው ነው ሳሎንና መኝታ ቤት ሆነው ነው ታሜን አንተ ጋር ነበርኩ ላናግርህ። አንተ አይደለህ የሸኘኸኝ የዛን ቀን ሌሊት እስከ ቤትሽ ድረስ። እንግዲህ ግን ያሉት ምንድን ነው? እኔ ሪከርድ ስላደረኩኝ እልክልሻለሁ። በማውራት ብቻ ስለማታምኝ በመረጃ ስለሆነን ይልክልሻለሁ። ዝም ብዬ ሶሻል ሚዲያን ሪከርድ ሳጠራቅም ነበረ ማለት ወዳጅ ጠላትም እንዳለኝ ወዳጅ አለኝ። ወዳጆችም ሪከርድ እያደረጉ የላኩልኛሉ። እኔ ግን የነበርኩት ታሜ ጋ ነበር። ሁሉ ነገር እኔ እኮ እነግርሻለሁ በዋትሳፕ እኮ እያንዳንዱ ማታም ሌሊት ላይ ነው። ስንት ሰዓት ነው የተለያየ ነው? ነግረሽኛል። ስንት ሰዓት ነው የተለያየ ነው? ሌሊት አይደል? ሰዓቱ ሄዶ ስለሆነ እስከ ቤትሽ ድረስ ነው ያደረስኩት። አሁን ገባሁ ትናንትና ራሱ አሁን ነው የገባሁ። ለዛኔ ያልመጣሁት ተቅሪበን ሰዓት ተላተ ሆኖስ እንደዚህ ነው የሄደ። በዛን ሰዓት ነው ምንም ነገር እኔ አንቺን አልዋሽሽም ማለት የምደብቅሽም ነገር ለምን ደብቅሻለሁ ማለት ምን እጠቀማለሁ? እኔ አንቺን ደብቄሽ አንቺን ዋሽቼሽ የምጠቀመው ነገር ምንድን ነው? ያልመጣሁት እንዳይደብርሽ ነው። ደግሞ የትላንትና ስለተነጋገርን እመጣለሁ ስላልኩሽ ስለነበር ያልመጣሁት እንደዚህ ስለነበረ የረጅም ሰዓት ነው የጠበኩት የነበረው። ሌላም ጉዳይ ስለነበረው ታምኝ እስኪጨርስ እዛ ነበረ የመሸው። በቃ ነጋበ ነግቶ ነው የደረስኩት። ስወጥ ስመጣ ደግሞ ቤቴ የወተሻል ከላይ ገብቶኛል። እኔም በጊዜ ነው የዘጋሁት ትናንትና እና ማለት ነው ልሽረዋል። እኔም ቃል መገባልሽ ማናችንም ያው ሙኒትም ቃል ገብታልሻለች፣ ታሜም ሳሪም እሱ በሚናገረው ነገር አንቺን አንቀየምሽም። ነገም ሰክሮቶ መናገሩን እርግጠኛ ስለሆንኩ ነው። ነገም ከነገ ወዲያም ይሄ ሰው እያይተው ማመል አይለቅም። ሌባ ላመሉ ዳቦ ይልሳል። እየወጣ እየሰከረ አፉ መክፈቱ አይቀርም። እኛ አንቺን አንቀየምሽም። አንቺ አትጨነቂ። እሱ ትልቅ ሰው ነው፣ ራሱን ያውቃል። ገብቶሻል? ስለዚህ እኔ የምፈልገው ጋይዝ በእናታችሁ
ፈጣሪን ፍሩ። እናታችሁን የምትወዱ እህታችሁን የምትወዱ ለሴት ክብር ካላችሁ እሱ በሚሳደበው ነገር ረዋንን አትናገሯት። ማናችሁ እባካችሁ። እቺ ልጅ በሰው ሀገር እርጉዝ ሆና ሰካራም ባል ይዛ ብቻዋን ሱቅ እየሰራች እራሷ የምታስተዳድረው ራሷ ናት። አስተዳዳሪ አይደለም እሱ። እባካችሁ ደግፏት፣ አበረታቷት፣ ሼር አርጉላት፣ ፎሎ አርጓት፣ ላይቫን ስትከፍት ታብታብ አርጓት፣ ታብታብ አርጉላት። ባትገዙ እንኳን ታብታብ ሼር ኮፒ ሊንክ አርጉላት፣ አግዟት፣ ደግፏት እባካችሁ። በፈጣሪ ስም አደራ ሰጥቻችኋለሁ። እሺ አመሻችሁ፣ ሰላም አመሻችሁ። አለ እንዴት ናችሁ? ሰላም ናችሁ? ጫጫታ ውስጥ ነኝ። ምናልባት ታሜ ቤት ነኝ፣ እንዳይረብሻችሁ። ምንድነው እኔ ለማለት የፈለጉት እስቲ የኡስማንን ጉዳይ ደግሞ ለእኔ ስጡኝና እኔ ለሞክረው። ማለት እየሆነ ያለው ነገር ያሳዝናል በጣም። ማለት አሁን እንደዛ መስዋዕትነት ከፍለን እዚህ ደረጃ ላይ አድርሰ ነው ዛሬ በዚህ ደረጃ ላይ ድጋሚ በእንደዚህ አይነት ነገር ማንሰራራቱ በጣም ያዘነ። ብዙ ነገር ከፍያለሁ ታውቂያለሽ አቡ። ለሱ ልጅ ያልከፈልኩት ነገር የለም። ቤቴ አስጠግቼ 2 ወር ሙሉ ይቀየራል ብዬ በጣም ብዙ ነገር ነው ያደረግኩት። ያው ታውቃላችሁ አክስቴ ሙኒትም አለች ሳሪም አለች እና እኔ በዚህ ልክ እነሱን ማየቴ አዝናለሁ። የተስተካከለ ነገር ያለ መስሎኝ ተደስቼ ቤታቸው ሄጄ ዘይሬ ደስ ብሎኝ በመጣው ፍሬ በጣም ደስ ብሎኝ ሪዋን እንዲህ በማየት ያዝናለሁ። ምንም ማድረግ አልችልም። እንዳታዝኝ፣ እግዚአብሔር መልካም ነው። ሀቡሌ መሰለ እህት ሰጥቶሻል። ሁሉም ከጎንሽ ነው በዚህ ሰዓት ላይ። እንኳንስ ፍሬ ይዘሽ ይቅርና እዚህ ሀገር ላይ እንዴት አድርጎ ቻሌንጅ እንዳለ ሁላችንም እናውቃለን። ያንን ቻሌንጅ ከነ ችግርሽ ተቋቁመሽ ነው ያለሽው በዚህ ሰዓት ላይ ማለት ነው። እና እህቴ አደራሽም ሁልጊዜ አታልቅሺ። በቃ እግዚአብሔር መልካም ነው። የማይፈታ ነገር የለም። ከጎንሽ አለን። ከቻልኩኝ ፈጣሪ ከረዳኝ አናግረዋለሁ። እንግዲህ ከዚህ በፊት ይሰማኝ ነበረ፣ ልቡ ይሰበር ነበረ። ስለዚህ የምን ሹሩ ነው? ጠጥቶ ሲበቃ መጠጥ ሲጠና ወደ ቤቱ ይመለሳል። በቃ የምን ሹሩ ነው? አቡዬ ምን መሰለሽ፣ ሹሩ ልክ ነሽ፣ ግን ነገ እነዚህ ሰዎች አንድ ከሆኑ ዛሬ ላይ ሚዲያ ላይ የሚሰራው በእንደዚህ አይነት ነገር በጣም ነው የሚያስጠላው። ለእነሱ ባክግራውንድ ነገ ላይ ለሚሆነው ነገር ለፍሬያቸው ራሱ ኃላፊነት ውሰድ። ማንም ህፃን የለም እዚህ ጋር ኤምኬ ራሱ ኃላፊነት ውሰድ። ማንንም ሹሩ ነው ልጁን ያበላሸው እንዴ? አይ ነው አቡዬ አውቃለሁ። በቃ እየፈጸመ ያለው ልጁን ምንም እኮ 100% ሹር ነኝ። ከእናንተ ውጭ እኮ አይደለሁም። እኔ ያልኩት ግን ምንድነው እስቲ እድል እንስጠውና እሞክራለሁ። ከተቻለ ከፈጣሪ ጋር እሞክራለሁ። እኔም ነገ ሄጄ ያለበት ደረጃ ላይ ያለበት ቦታ ላይ ሄጄ የሚሰራውን ስራ እያደረገ ያለውን ነገር ከእኔ እንዲወጣ እኔም አንድ ነገር እዚህ ቦታ ላይ ዋጋ ስለከፈልኩ ነገ የሚመለስበት መንገድ ካለ አንድ እድል እሞክራለሁ። ልጁ እንዲመለስ ከፈለጋችሁ ንቆመተው ብቻ ነው የሚመልሰው። የምኬ አንድ ሰው ይኸውልህ ከ18 ዓመት ስደት የመጣ ሰው በዛው አይጠፋም። ጠፋ ምን አገባችሁ እንዴ? አንድ ሰው 18 ዓመት ሞልቶት ስደት መጥቶ ችግሩን በራሱ ካልፈታ እሾኩን በእጁ ካልነቀለ እድሜ ልክ ስንት የታመመም ይረዳ እያለብን ስንት ድምፅ የሚያስፈልጋቸው የተጎዱ ወገኖች እያሉ አንድ ጠግቦ ሰክሮ ሚዲያ ላይ ወጥቶ ለሚያቀረሽ ሰው ጊዜ መግደል ምን ማለት ነው? ስንት ብሶት ያለባቸው እንድንሰማቸው የሚፈልጉ ሰዎች እኮ አሉ። ጥጋብ እኮ ነው እሱ። አራበው ታሞ መታከሚያ አላጣ እንዴ? ምን ጉድ ነው? ቸገረው፣ ብር ቸገረው፣ አልተራበ፣ አልተጠማ፣ መታከሚያ አልታጣ። ጥጋብ ጠግቦ ሰክሮ ለሚያቀረሽ ሰው ጊዜ መግደል እኔ አላምንበትም። እናንተ ጊዜያችሁ የምትገሉ ከሆነ ግደሉ። እኔ ብዙ የሚረዳ ብዙ ችግር ያለበት ሰው አለብኝ። ብዙ ወረፋ የሚጠብቁ ችግረኞች አሉ። እኔ ለጥጋበኛ የማባክነው ጊዜ የለም። ሀቡ ልውጣ ጠርሻል። እንጀራ 2 ካርቶን ያለ እንጀራው እንዳይሻክት ማሬት እንጀራው ጋይዝ አመሰግናለሁ። ታሚና ሙኒት በረዋን በኩል ያው የምትፈልጉ ካለ ከጎናችሁ ነኝ። በጣም ቴንኪዩ አመሰግናለሁ። ሀቡዬ ቴንኪዩ መቤቴ ማለትራሳሪቲያቸው ጨቅጭቂያቸው ሙኒት እና ታሚን ደግሞ ችግር የለም። ኃላፊነቱን የሰጠ ነው እነሱ ሆነው ታሪክ ሳራ ለሀበሻ ተሳፍራለች ተብሎ ስለዚህ ሙኒት እና ታሚን አስጨንቀን በዋትሳፕን በምን ማጣድፈን ምናምን ጉዳዩን በቃ እንዲጨርሱት ማለት ነው። የእኔ ስራ ሀቡ ማጣደፍ የማስጨነቅ ይሆናል ማለት ነው። አንቺ ማጣደፍና ማስጨነቅ። ስለዚህ ከህግ አምላክ እኔ ሳራ ለሀበሻ ተሳፍራ ይሆናል ነው ያልኩት። ስለዚህ የእኔ ስራ የማስጨነቅና የማስጣደፍ ስለሆነ
ያው እንድትረዱ አመሰግናለሁ። አቡዬ ቴንኪው በጣም ነው የምወድሽ። ለቤቴ 2 ታርግሽ፣ ልጆችሽን ያሳድግልሽ። ማርያምን በጣም ነው የምወድሽ። እግዚአብሔር አምላክ ደግሞ ወልደሽ ልጅሽን ለመሳም ያብቃሽ። የኔ ውድ ትዳርሽን ይባርክልሽ። ኤምኬቻው ወንድሜ እናገራለሁ ብለሽ ነው አይደለም? አቡዬ እናገራለሁ። ይሻላል ጠብቂ። እንደ አቡን የመጀመሪያ ነው ሰርፕራይዝ ማድረግ። አንቺ ምን እንደዛ ነው። ኢንሻላህ ያ ረብ አርግዝሽ ልጅሽን ለማቀፍ ያብቃሽ እህቴ። የምር አቡ የመጀመሪያው ቀን ነው የምናገረው። ታውቂያለሽ? የመጀመሪያው 1 ቀን ማለት ነው። ምክንያቱም አቡ በጣም ነው የሚሰማኝ ስለዚህ ነገር። እኔ ጨጓራ ነው ብለሽ 3 ወር ላይ ነው ታፈለ ሲያስብልሽ ላይቭ ላይ ጨጓራዬን እኮ አሁን እያልሽ እያስቀየሽ እንደኔ ልክ 3 ወር ሲሞላው ትናገሪያለሽ። እሺ ቻው ጋይስ ባይ። አመሰግናለሁ። የእኛ ልጆችሽ አቡዬ መናገር የሚፈልጉት ነገር አለ። እሺ ማን? አንድ ሰው ወክሉ ውረድ ሀቢባ። እሺ ታምዬ በጣም እናመሰግናለን። ያው መኪና ውስጥ ነኝ። እሺ በጣም ነው የምናመሰግነው ታምዬ። ታል መጣው ጠብቅሽ። በቃ ለማንኛውም አዲስ ካለ አሳውቅሻለሁ ሀቢባ። ረዋንም እናወራለን ኢንሻላህ። እሺ አደራ ሁላችሁም ሙኒት ሀቢብቲ ቻው፣ ሰላም እደሩ። ሀቡዬ በዚህ አጋጣሚ ኤምኬን ላመሰግነው ፈልጋለሁ። ይቻላል፣ ደስ ይለናል። ኤምኬ የልጃችንን የሰርጉ ዕለት ልብሱን ችሎታል። የአህመድን ሙሉ ልብስ ችሏል። ታሜ የሰርግ አዳራሹን ወይም ደግሞ የራሱን ቤት ክፍት አድርጎለታል በነፃ። ጓጓ በኖርኩ ኖሮ ምን አለበትም ወልድበት ሰዓት አህመድዬ በውስጥ ኤምኬ አላህ ወርቅ ያልብስህ ሌላ ምንም አይልም። ኤምኬ ማነው ታሜን ቤትህ ይባረክ። የረገጠው ሁሉ ይክበርበት፣ የከፈትክለት ሁሉ ይደሰትበት። ያንን ቤት እንግዲህ ተመልከች። በጣም ነው ደስ ያለኝ። በዋትሳፕ አውርተናል። ብትመጪ በጣም ደስ ይለኝ ነበር ብሎኛል። ግን ያው 1-4 ወር ይፈጅብኛል ወልጄ ከአራስ ቤት ወጥቼ ለመምጣት። ስለዚህ ስለማልችል አሁን አድርጉት በቃ ብዬው ነገረኝ። 1 ወር ጊዜ ያለን፣ ግን እኔ ያው ማስጠንቀቂያ ሰጥቻለሁ። ካልወፈርክ አታገባም ብያለሁ። እናትነቴን እዚህ ጋር ላይቭ ላይ እናስተላልፋለን። እኔ ቤትሽ ተባብለናል። አደራ አንደኛ። ሁለተኛ ምኬ ስለ ሙኒት እንዳለች ወርቅ ልበስ። በጣም ነው ደስ ያለኝ። በጣም ነው የማመሰግነው። እኔ ሙኒትም እናመሰግናለን ለልጃችን ስላደረገ። አንድ አሻንጉሊት እንግዲህ የእኔና የጁጁ አይነት ሀበሻ ቀሚስ አጠገባችን እናለብስና ሀቡ ታስባ ትውላለች። እዚህ ጋር ግን መገኘት